ውድ ኢትዮጵያውያን እንዲሁም ኤርትራውያን ወንድሞቼ ባላችሁበት የእግዚአብሔር ሰላም ይብዛላችሁ። እግዚአብሔር የተመሰገነ ይሁን። ደህና ነኝ። እንኳን ደህና መጣችሁ ብያለሁ። እስቲ መልእክቱን ለሁሉም ሼር እያደረጋችሁ ድምጽም የሚሰማችሁ ከሆነ ይሰማል፣ ማይሰማም ከሆነ አይሰማም እያላችሁ አስተያየት ስጡ። ወደ ሐሳቤ ከመግባቴ በፊት ማለት ነው። ይሰማችኋል አይደል? በደንብ ድምጽም የሚሰማችሁ ከሆነ ምስሉም ቪዲዮም በደንብ የሚታያችሁ ከሆነ ሐሳቤን እንድቀጥል እንኳን ደህና መጣችሁ ብያለሁ ሁላችሁንም። ዛሬም ጥቂት ደቂቃ ከእናንተ ጋር ቆይታ እናደርጋለን ማለት ነው። በዚህ አጋጣሚ ይቅርታ ጠይቃለሁኝ። ምክንያቱም ምናልባት የጫጫታ ነገር ከጀርባዬ ልትሰሙ ትችላላችሁ። ልጆች አሉ፣ ህጻናት አሉና የሲስተር ልጆች ለበዓል እንደመጡ አሉ። ምናልባት ጫጫታ ድምጽ ልትሰሙ ትችላላችሁና ከወዲሁ በቅድሚያ ይቅርታ ለመጠየቅ እፈልጋለሁ ማለት ነው። ከላይ በርዕሱ ለማየት እንደሞከራችሁት ያው ውሸት አይደለም፣ እውነት ነው። መምህር ምህረተአብ አሰፋን ለማሰር ፖሊሶች የመምህሩ ቤት ድረስ ሄደው ፖሊሶች ያው እንደተለመደው የፍራቻ ስራቸውን ለመስራት ቤቱን ከበው ይገኛሉ ማለት ነው። ያው እንድታውቁትም ጭምር ነው። ምክንያቱ ደግሞ ነገም እንደሚታወቀው ታላቅ የማንቂያ ደውል ጉባኤ አለ በቦሌ መድኃኔዓለም። ነገ ጥር 4 በቦሌ መድኃኔዓለም ከ10 ሰዓት ጀምሮ ጉባኤ አለ። እሱንም ጉባኤ ለማሰናከል የተደረገ ነገር ነው ማለት ነው። የተለመደ ስራቸውን እየሰሩ ነው ያሉት ማለት ነው። ይሄ ሁሉ ነገር ሲደረግ እማዝነው ነገር አሁንም ድረስ የተዋህዶ ልጅ ሆነን ያልነቃን ልጆች አለን። ምን ችግር አለው እያልን አሁንም ድረስ የምንከራከርን ሽንጣችንን ገትረን እየተከራከረን ያለን ልጆች አለን። አሁንስ እንዴት ነው? የመንቃት ዓላማ የላችሁም? እየነቃችሁ አይደለም ማለት በቤተ ክርስቲያን ላይ ምን አይነት ነገር እየተደረገ እንደሆነ በጣም የሚያሳዝነው ነገር ርስታችን የኛ ነው፣ ርስታችን ይከበር ማለት ነው የሚያሳስረው፣ ወይስ መስቀል አደባባይ የኛ ነው እንወርሰዋለን ብሎ በሚናገሩ ነው መታሰር የነበረበት? መታሰር እስካለበት የትኛው ነው ወንጀለኛ? የራሱ ያለውን ነገር መስቀል አደባባይ የኛ ነው ብሎ እንወርሳለን ብሎ የሚከራከር ነው፣ ወይስ የቤተ ክርስቲያን ንብረታችን ነው ርስታችን ይከበር ብሎ መናገር ነው ወንጀለኝነቱ? ማሰር ያለባቸውን ትተው ማሰር የሌለባቸው ለማሰር መሞከር፣ ይሄ ነው ትልቁ ወንጀል ማለት ነው። ትልቁ ወንጀል ይሄ ነው። አሁንም ቢሆን መስቀል አደባባያችንን ልናስከበር ይገባል። የተዋህዶ ልጆች ከዳር እስከ ዳር በየትኛውም ዓለም የምትኖሩ ከምን ጊዜውም በላይ በዚህ ሰዓት ነው አንድ የምንሆንበት ሰዓት በዚህ ሰዓት ነው። እኔ አሁን ሌላ ጉዳይ አይደለም አጀንዳዬ፣ መስቀል አደባባይ ይዞታችን ንብረታችንን ማስከበር መቻል አለብን። በጣም ብዙ ኦርቶዶክሳውያን በነገራችን ላይ አንድ እዚህ ጋር ማስጠንቀቅ የምፈልገው ነገር፣ የማይመለከታችሁ ሰዎች አላችሁ። ኦርቶዶክስ ሆናችሁ ማተብ ባንገታ አስረ የማይመለከተ ሰዎች አላችሁ። ምክንያቱም አንተ ወይም አንቺ በአመት አንድ ጊዜ እንኳን ቤተክርስቲያን አትሄጂም ወይም አትሄድም። በአመት አንድ ጊዜ እንኳን ሄደት እጣኑን አታሸትም፣ ጸበሉን አትጠጣም፣ ስብከት አትሰማም፣ ቅዳሴ አታስቀድስም። ሁሌ ጠዋትና ማታ በየኮንሰርቱ በየሙዚቃ ቤቱ የምትሄድ ቁጭ ብለህ በአንድ እጅ ሽሻህን ይዘህ በአንድ እጅ ስልክን እየጎረጎርክ ላይቭ የገባው ሰው ካየ ወይም ደግሞ የሆነ ፖስት ካየ ምን ችግር አለው? መስቀል አደባባይ ሁሉም ነው ምናምን እያልክ ኮሜንት ትሰጣለህ። ለእንዳንተ አይነቱ አይደለም። እናንተ አይመለከታችሁም ስለ ኦርቶዶክስ። እውነቴን ነው የምነግራችሁ። እናንተ አይመለከታችሁም። ትንሽ እንኳን ስለ ቤተ ክርስቲያን ቁጭት ስሜት የሌላችሁ ሰዎች አሉ። አሁን ትልቁ ጦርነት የኛው ልጆች የሆኑ ሰዎች ናቸው እኮ እሳት እየሆኑብን ያሉት፣ የኛው ልጆች ማለት ነው። ቤተ ክርስቲያን ሄዶ አያውቅ። እንዴት አድርጎ ስሜቱ ይግባው? ስሜቱ አይገባውም። ሄዶ አያውቅም። አያውቃት ቤተ ክርስቲያንን በስመ ኦርቶዶክስ ብቻ ነው ያለው። እንዴት አድርጎ ስሜቱ ይግባው? ምክንያቱም ኮንሰርት ይቀርበታል። የሚወዳቸው ዘፋኞች ኮንሰርት የሚያቀርቡበት ቦታ ነው። ኮንሰርቱ ይቀርበታል ከዚህ በኋላ። ለዛ ነው የሚያቃጥለው፣ ለዛ ነው ውስጡ የሚሰማው። ምንም ቢሆን ምንም ግን እንደዚህ ስል በየጫት ቤቱ ያሉ ወንድሞች፣ በየመጠጥ ቤቱ የሚሄዱ ወንድሞች ለቤተ ክርስቲያን አይከራከሩም እያልኩ አይደለም። ከማናቸውም በላይ ለቤተ ክርስቲያን ቁጭት ያላቸው በየሱስ ቤት ውስጥ የሚገኙ ለቤተ ክርስቲያናቸው ለማተባቸው ግን ወደ ኋላ የማይሉ ንጹህ ኦርቶዶክሳውያን እንዳሉ አንጠራጠርም። በዛ 100% እርግጠኛ ነኝ። ስልክ ቁጥሬን በነገራችን ላይ አስቀምጬላችኋለሁ። እየደወላችሁ ሐሳብ አስተያየታችሁን መስጠት ትችላላችሁ። መድረኩ ክፍት ነው።
መድረኩ ክፍት ነው። አንድ ነገር እርግጠኛ አድርጌ ልነግራችሁ የምፈልገው ነገር ግን እባካችሁን የሙስሊም እህት ወንድሞቻችን ወይም ደግሞ የፕሮቴስታንት እህት ወንድሞቻችን እኛ ጠባችን ከናንተ ጋር አይደለም። ወደ ሌላ ነገር ውስጥ አትግቡ። እኛ ከናንተ ጋር ጠብ የለንም። ምንም ችግር የለብንም። እንወዳችኋለን፣ እናከብራችኋለን። ከናንተ ጋር አይደለም ጠባችን ከመንግስት ጋር ነው። ቦታችንን ይከበርልን። እኔ ቆይ አንድ ጥያቄ ልጠይቃችሁ። አንዳንዶች ጥሉን ከሙስሊምና ክርስቲያን፣ ሙስሊምና ኦርቶዶክስና ፕሮቴስታንት አድርገው የሚያስቡ ሰዎች አሉ። ኖ እኛ እንደዛ አይደለም። ከፕሮቴስታንት ጋር ችግር የለብንም፣ ከሙስሊም ጋርም ችግር የለብንም። ምንም አላደረግናችሁም። እናንተን ቦታችን ያልነው ቦታችን። ለምን ካልከኝማ እስከዛሬ ድረስ መስቀል ሲከበርበት የነበረ ቦታ ነው። ጥያቄ ልጠይቃችሁ። እስከዛሬ ድረስ ፕሮቴስታንትም ሆናችሁ ሙስሊሞች እስከዛሬ ድረስ መስቀል አደባባይ ላይ በዓል አክብራችሁ የማታውቁ ሰዎች ዛሬ ላይ ምን ታይቷችሁ ነው ለማክበር የተነሳችሁት? ምን ታያችሁ? እስከዛሬ ለምን ሳትጠይቁ? እስኪ ለምን ሳታከብሩ? ስንት ዓመት ሙሉ ሲከበርበት የነበረውን ቦታ ዛሬ ላይ ምን ታይቷችሁ ለማክበር ተነሳችሁ? ትልቁ ጥያቄ እኔ ይሄ ነው። መልሳላችሁ ለዚህ? እንዳልኳችሁ ማተብ ባንገታችሁ አስራችሁ በየሽሻ ቤቱ በየመጠጥ ቤቱ ምድረ ጭሳም እናንተን አይመለከትም። ለስሙ ኦርቶዶክስ ነህ ግን አትቆረቆሩም፣ ግን ምንም አይሰማም። እናንተን አይመለከትም። ለቤተ ክርስቲያን ሲሉ ጠዋትና ማታ የሚለፉ የሚተጉ በሃይማኖታቸው የማይደራደሩ እነሱን ነው የሚመለከተው። እናንተ ጭሳሞችን አይመለከትም። እኔ ብዙ ጓደኞቼን የተጣላቸው ጓደኞች አሉ እየደወሉ ምንድነው አንተ ስራ የለህም እንዴ መስቀል አደባባይ ምናምን የምትለው ምን ችግር አለው ሁሉም ባያከብርበት ምናምን ብሎ የሚከራከረኝ ጓደኛ አጋጥሞኛል። እንደዚህ ይሄ ጓደኛ አይደለም ጉደኛ እንጂ። እምነታችን ከጓደኝነታችን በላይ ነው። እምነት ከጓደኛ በላይ ነው። እምነት ከቤተሰብ ከእናት ከአባትም በላይ ነው። እምነት ከሀገርም በላይ ነው። እምነት ከምንም በላይ ነው። በእምነታችሁ ማንም ከመጣ ወደኋላ እንዳትሩ። እውነቴን ነው የምነግርህ። እኛ ከማንም ጋር ጠብ የለንም ብያችኋለሁ። አሁንም ቦታችንን እናስከብር ነው እያልን ያልነው። ቦታችንን እናስከብር። መስቀል አደባባያችን የኛ ነው። መስቀል አደባባይነቱ ብቻ አይደለም። መንግስት በቤተ ክርስቲያናችን ላይ እያደረገ ያለውን በደል ተመልከቱ እስቲ። እግዚአብሔር ይመስገን። በዚህ አጋጣሚ አባቶቻችን ተነስተዋል፣ ነቅተዋል። ትልቅ ስራ እየሰሩ ነው ያሉት። ዛሬ ቅዱስ ሲኖዶስ አስቸኳይ ስብሰባ ታዞ ስብሰባ ላይ ነው ያሉት። በዚህ ሰዓት እንኳን ስብሰባ ላይ ነው ያሉት። ነገም ስብሰባ አለ። እንደውም ነገ እግዚአብሔር ከረዳኝ ከቻልኩ ብፁዕ አባታችን ብፁዕ አቡነ ቀውስጦስን ከስብሰባ መልስ ላይቭ ይዤላችሁ ለመቅረብ እሞክራለሁ። ስብሰባ ላይ ናችሁ። ጥሩ ውሳኔ እንደሚወስኑልን ተስፋ እናደርጋለን። እኛም ባለን አቅም ጥረት እናደርጋለን ሃይማኖታችንን ለማስከበር። እነሱ እኮ ሙስሊም እና ፕሮቴስታንቶች እንዴት ሃይማኖታቸውን እንደሚያስከብሩ አታዩም? አንድ ነገር ልንገራችሁ። መስቀል አደባባይን ይሄኔ ሙስሊም ወንድሞቻችን እህቶቻችን ቢሆን እስከዛሬ ሲያከብሩበት የነበረው አንድ ኦርቶዶክስ ሄዶ አይጠይቅም ነበር። ያንን ቦታ ማንም ዝር አይልም ነበር። በቃ ያስከብራሉ፣ ቦታቸውን ያስከብራሉ። እኛስ ፈሪ ነን፣ ሁሌ ፈሪ። በሆነ ነገር እንከፋፈላለን። በሆነ ነገር በዚህ ሰዓት እንኳን አንድ በመሆናችን ሰዓት ላይ እርስ በራሳችን መከፋፈል፣ ምሕረት አብን መሳደብ፣ ሌሎች መምህራኖችን መሳደብ፣ የቤተ ክርስቲያን ልጆች የሆኑ እንኳን አይደለም። በዚህ ሰዓት ነው አንድ መሆን ያለብን የተዋህዶ ልጆች። እኛንን ለራሳችን የምናውቀው ሌላው አይደለም። ሌላው ሃይማኖት አይደለም። እስኪ ስልክ እንቀበል። ከዚህ በኋላ ስልክ መደወል ትችላላችሁ። ስልክ ቁጥሬን አስቀምጬላችኋለሁ። ሄሎ፣ ጤና ይስጥልን። ሄሎ፣ ጤና ይስጥልን። ላይቭ ፕሮግራም ላይ ያለ ነው። ጤና ይስጥልን። ልጅ ቢኒ እህተ ማርያም እባላለሁ። እሺ፣ ላይቭ ፕሮግራሙን አይታችሁ ነው የደወላችሁት? አዎ ነው። እሺ፣ ይቀጥሉናት። እሺ፣ እኔ በሆነው ነገር በጣም ነው የተሰማኝ። ምክንያቱም ይቅርታ ላይቭ ለመጀመሪያ ጊዜ ነው። ሊቆራረጥ ይችላል፣ ድምጼ ትንሽ ይሰማል። ይቀጥሉ ነው። ምክንያቱም እኔ ከዚህ በፊት የደብረ ጽጌ ቅዱስ ዑራኤል ሰንበት ትምህርት ቤት ተማሪ ነበርኩኝ። ምናልባት ታስታውስ እንደሆነ ቦንኬ ይመጣል ይሰብካል ተብሎ መስቀል አደባባይ ላይ በዛን ወቅት እንዲህ ሶሻል ሚዲያ ባልበዛበት ወቅት
እኔ በወቅቱ የሃይ ስኩል ተማሪ ነበርኩኝ። ከትምህርት ቤት ስመጣ የሰንበት ተማሪዎች መንገድ ላይ ጠብቀው ወደ ሰንበት ትምህርት ቤት ግቡ የምናወራው ነገር አለ ብለው ትዝ ይለኛል። እለቱ ማክሰኞ ማታ ላይ ነበር። ከሃይ ስኩል ስወጣ ሃይ ስኩል ማለት የከሰዓት ተማሪ ነበርኩ። ገብተን ተወያይተን እንደዚህ አይነት ነገር አለ ተብሎ ተባልን። በሚቀጥለው ቀን ሮብ ነው፣ ህማማት ላይ ነው። ገባን፣ ተሰበሰብን። ይሄ ነገር ይከሰታል ሲባል ዩኒፎርም የሰንበት ትምህርት ቤት ዩኒፎርም ለብሰን መስቀላችንን ይዘን አመራሮችን ተከትለን ወደ መስቀል አደባባይ ስንሄድ በወቅቱ ከዑራኤል ቤተክርስቲያን እንደወጣ ናይሮቢ ሆቴል የሚባል ቦታ ነበረ። እዛ ጋር ስንደርስ ፌዴራሎች ልበለ አይዶን የመንግስት ኃይል መጣ። ታጠፉ ተብለን 6ኛ ፖሊስ ጣቢያ የሚባል ቦታ አለ። እዛ ተወሰድን፣ ወንዱም ሴቱም። ገባን፣ ከነ ዩኒፎርማችን አውልቆ ተባለን። ልብስ የለንም፣ መስቀል ይዘናል። አይሆንም ብለን ከዛ ካስገቡም በኋላ የእግዚአብሔርን ድንቅ ተአምር እግረ መንገዱ ልናገር። የጭነት መኪና መጣ፣ እዛ ውስጥ ከተቱን። ወደ 3ኛ ፖሊስ ጣቢያ ትሄዳላችሁ ተባልን። መኪናው እኛ ስንገባ አይንቀሳቀስም፣ ስንወርድ ይንቀሳቀሳል። ስለዚህ አማራጭ የለም እዚህ ሆኑ ተባልን። ቀን ቀን ከጓሮ ያውሉናል፣ ማታ ማታ ወንድና ሴቶች ተለያይተን ሮብ ገባን። እኛ አርብ ቀን የተፈታ ነው። አመራሮቹ ግን በዓልን ራሱ ፋሲካ እዛ ነው ያከበሩት። በወቅቱ ተነስቶ እኔ ከመሀላቸው አንዱ ፖሊስ መጣና ሁላችንም ነው እኔ ላይ ነው የጀመረው። ትንሽና ኢንፎርሜሽን አውልቅ ያለኝ ለብሼ የገባሁት ነው አላወልቅም አልኩት። ጥፊ ሁሉ ቀምሰናል፣ ብዙ መከራ አይተናል። ለምን እንዳይሰበክበት ቦታው ላይ ማለት ነው። ዛሬ ግን ጭራሽ እንወርሳለን እየተባለ ነው። ለምን ጀግና ልጆች ያሏት። እኔ ዛሬ እቺ በጣም ኢምት ነው እየተናገርኩት ያሉት። በዛ ሰዓት ብዙ መስዋዕትነት የከፈሉ ልጆች አሉ። አመራሮቹ 7 ቀን ነው የታሰሩት። እኛ ግን 3 ቀን ነው አድረን የወጣ ነው። ለምን እዛ መስቀል አደባባይ ላይ ከኦርቶዶክስ እምነት ውጭ የሆነ ሰው መጥቶ ቃለ እግዚአብሔር ወይ ደግሞ ኮንፈረንስ ያደርጋል ስለተባለ ማለት ነው። ዛሬ ግን በቦታችን ላይ እየተደበደብን ነው። እኔ ውጭ ነው ያለሁት፣ ቁጥሬን እንዳየው ሚኒሶታ ነው ያለሁት አሁን በወቅቱ። እዛ ብሆን ግን እኔ እንጃ ለምን አይቼዋለሁ፣ ህመሙን አውቀዋለሁ። ኢትዮጵያ ምድር ላይ እየሆነ ያለው ነገር አሁን በጣም ያሳዝናል። ለምን እስከ መቼ ነው እኛ የምንገፈው? አሁን በጣም ጌም እየተጫወት ነው። አሁን መረታብ ትናንትና በተናገረው ነገር እኔ ሶሻል ሚዲያ መጠቀም አቁሜ ነበር። እነሱ ስር ገብቼ ላይክ ሼር ማድረግ ጀምሬያለሁ። እንዲህ እኛ ምን ባደረግን? ኦርቶዶክስ ምን አደረገች? ለምን እንዲህ እዛ አመራር ውስጥ ያሉ የኦርቶዶክስ አባቶች አንድ ሊሆኑ ይገባል። ለምን ዝምታው እስከ መቼ ነው? ምን እስከሆነ ነው የሚጠበቀው? እንደ እኛ እኮ ትናንትና ሶሻል ሚዲያ በሌለበት ወቅት እንኳን እኮ ተጠራርተን እኮ ይህን ዋጋ ተከፍሏል እኮ። ግን በዛ በወቅቱ ያ ኮንፈረንስ እንኳን አልተደረገም። በጣም ደስ ይለኛል በእምነት ያ ሁሉ ስለደረሰብኝ። አሁን በቦታው በሆንኩና ከዛም በላይ መስዋዕትነት በከፍል ደስታዬን አልችለውም። ዛሬ ይህንን ቻንስ አግኝቼ የውስጤን በመተንፈሴ በጣም ደስ ብሎኛል። ስለዚህ ሁላችንም ይህንን ድምፅ የምንሰማ ሁላችንም ለእምነታችን መቆም አለብን። እውነትና እውነት ከኛ ጋር ናት ያለችው። ዛሬ ማን እየመራ እንደሆነ ይታወቃል፣ ግልጽ ነው። በጣም በጣም እግዚአብሔር ግን የእውነት አምላክ ይፍረድ። አጋጣሚውን ስላገኙ ደስ ብሎኛል። ውስጤን የተነፈስኩት እንደዚህ ቢኒ በርታ፣ ቀጥል፣ በእምነታችን እንጽና። እኔ ብዙ ምለው ነበረኝ፣ ግን በቃ እንደምታየኝ እየተርበተበትኩ ነው የማወራው። ይቅርታ፣ ከሁላችሁም የማንስ ነኝ። አመሰግናለሁ። እሺ፣ እግዚአብሔር ይስጥልን። አለም የለኝ። አሚን። እግዚአብሔር ይስጥልኝ። በርታ ወንድማችን። እሺ፣ መልካም ጊዜ። እሺ፣ እየደወላችሁ ሀሳብ አስተያየታችሁን መስጠት ትችላላችሁ። እንደዚህ አይነት የተዋሉ ልጆች አሉ፣ ቁጭት ውስጣቸው ስሜት ያለ ማለት ነው። መምህር ምህረተአብ አሰፋ ለማሰር ያው ከዚህ በፊት እንደተለመደው ከዚህ በፊት ካስታወሳችሁ በቅዱስ እስጢፋኖስ ቤተክርስቲያን ጉባኤ ላይም እዛም መተው ለማሰርም የተለያየ ጥረት አድርገው ነበረ፣ ግን አልተሳካላቸውም፣ አልሆነላቸውም። ዛሬም በመኖሪያ ቤቱ ድረስ በመሄድ ፖሊሶች እኔ በነገራችን ላይ የገመትኩት ነገር ነው፣ አልገረመኝ። መምህር ምህረተአብ አሰፋን እንደሚያስሩት አልጠራጠርም፣ ሊያስሩት ይችላሉ። ነገር ግን እስካሁን አላሰሩትም። ለማሰር ግን በሩ ድረስ ቤቱ ድረስ በመኖሪያ ቤቱ ፖሊሶች ከበውት ነው ያሉት። ፖሊሶች ከበውታል። ተመልከቱ እንግዲህ ፖሊሶች ከበውታል። ምን ባደረገ? ሃይማኖቱን በጠበቀ ኦርቶዶክስን በወደደ ምን አጠፋ? ማንን ነካ? ምን አደረገ? ምንም አላደረገም። በዚህ ሰዓት የተዋህዶ ልጆች አሁንም ሁላችንም አንድ የምንሆንበት ሰዓት ነው። ስልኮች እስቲ ይቀበላለሁኝ። የደወላችሁ ሀሳብ አስተያየት ስጡ። ሄሎ፣ ጤና ይስጥልን።
ሄሎ ጤና ይስጥልን። ጤና ይስጥልን። ድምጹን ይቀንሱ አጠገቦት ያለውን። እሺ ልጅ አሁን ቀንሻለሁ። እሺ ይቀጥሉ። እሺ በጣም አመሰግናለሁ። አንተ ማግኘት ነው ብዙ አማርኛ አልችልም፣ ግን ኤርትራው ነኝ። በእምነት ቀልድ የለም ማለት ይፈልጌ ነው። ትክክል። ካልበለዚያ አስፈላጊ ከሆነ መሄድ እንችላለን። ታውቃለህ አይደለም? ለእምነት ለሌላ ህይወት ይጠፋል። ትክክል። ለስልጣን ብሎ እኮ ሰው ይጠፋል። እውነት ነው። ለአንድ ሰው መጠበቅ፣ ለአብይ መጠበቅ፣ ወደ ሌላ ባለስልጣን መጠበቅ ህይወት ይጠፋል። አይደለም ለእምነት። ትክክል። ስለዚህ ከመምህር ምህረተአብ ይሁን በእምነት በቃ ከተዋህዶ አስፈላጊ ከሆነ በአካል ከሆነ መገኘት በአካል እንሄዳለን። በቃ ደም ግዛት ተቆርጡ ለተዋህዶ እምነት መስቀል አደባባይ መጠበቅ አለብን። ዝም ብለህ ቀልድ የለም። ትክክል ነው። እኔ ብዙ አማርኛ አልችልም፣ ግን በጣም አመሰግናለሁ አንተ ማግኘቴ። እሺ አባቴ እግዚአብሔር ይስጥልን። እሺ ደግሞ በርት። እሺ አባቴ እግዚአብሔር ይስጥልን። ሌላ ሰው ደግሞ ጊዜ መስጠት አለብኝ። እሺ አባቴ አመሰግናለሁ። እሺ እናመሰግናለን። እሺ ሄሎ ጤና ይስጥልን። ጤና ይስጥልኝ። አስተያየት ለመስጠት ነበር። እንዴት ነህ ቢኒ? እግዚአብሔር ይመስገን። እሺ ይቀጥሉ። እኔ በቃ የሚመስለኝን መፍትሄ የምለው አንድ መሆን ነው። በቃ አንድ መሆን ነው። እነሱ የተማመኑትን ተማመኑ ነው። ባለስልጣኖቹ ፕሮቴስታንት ናቸው እና ዳነች አበቤ አይታችኋቸዋል። ትክክል። ለእነሱ ግን ሽሩሩ የሚለው እነሱን የሚከበውና ኦርቶዶክስን የሚያስጠቃው ራሱ ኦርቶዶክሱ ነው። እውነት ነው። በዙሪያቸው ለእነሱ የሚያሸረግደው ኦርቶዶክሱ ነው። ስልጣኑን የያዙት ግን እነሱ ናቸው። ስለዚህ ማንፈራ ምክንያት ይሄ ነው። ከፋፍለውታል። ገባ? ኦርቶዶክስን። ትክክል። አማኝም ቢሆን ሃይማኖትን ባያከብርም ኦርቶዶክሱ ነው ለነሱ ያሸረግደው ያለው። ስልጣኑን ግን የያዙት እነሱ ነው። ዘወልቴ አንድ መሆን ነው የሚያዋጣል። በቃ የደፈሩንም የናቁንም አንድ ስላልሆን ነው፣ ስለምንከፋፈል ነው። ሌላ ምንም ነገር ነው አይደለም። ኦርቶዶክሳውያን ሃይማኖታችንን እንወዳለን፣ ለሃይማኖታችን እንሞታለን። ማን ቀልድ የለም በሃይማኖት። ገባ? እንዳልከው ከእናት ከሀገር በላይ ናት ሃይማኖት። የትም ሀገር ሄደን ሃይማኖታችንን እኮ ይዘን ነው የምንሞተው። ትክክል። ስለዚህ እኔ የምለው አንድ መሆን ነው የሚያዋጣል። ትክክል። እግዚአብሔር ይስጥልን። ሁሉም ኦርቶዶክሳውያን አንድ መሆን አለባቸው። ከላይ እስከታች ሃይማኖቱን የሚያከብር ኦርቶዶክስ ነው። ማህተሙን አድርጎ እና እያየ ነው በየመድረኩ በየመንግስት ሴሬሞኒ በየመንግስት ድግሱ ቦታ ማን እንደሚያሸረግድ እያየ ነው። እውነት ነው። ስለዚህ ዋናውን አሁን ህዝብ የያዘውን ህዝብ የሚከተለውን ይዘውታል። ስለዚህ ነው እንደዚህ የሚያጠቁን። ይሄን ለማለት ነው። አመሰግናለሁ። እግዚአብሔር ይስጥልን። እሺ እግዚአብሔር ይስጥልን። እሺ በመላው ዓለም የምትገኙ ሐሳብ አስተያየታችሁን ለመስጠት ስልክ ቁጥሬን እዚህ ከላይ ኮሜንት ላይ ፒን አድርጌዋለሁ። መደወል ትችላላችሁ ማለት ነው። ሐሳብ አስተያየት መስጠት ትችላላችሁ። ብዙ ኤርትራውያንም ሐሳባቸውን እየገለጹ እየደገፉ ነው ያሉት ማለት ነው። በጣም ትክክለኛ ነገር ተናግሯል። አስፈላጊ ከሆነም በአካል መሄድ እንችላለን ብሏል። ከእምነት የሚበልጥ ነገር የለም። ከእምነታችን የሚበልጥ ነገር የለም። ጓደኛ፣ ቤተሰብ ምናምን ሁሉ ነገር ቀስ ብሎ የሚመጣ ነገር ነው። ከምንም በላይ እምነት ይበልጣል፣ ማህተብ ይበልጣል። እነሱ የንቀታቸው የንቀታቸው ጥግ ይሄንን ማየት ትችላላችሁ። ትናንትናም ብያችኋለሁኝ። ሆሳና ብትሄዱ መስቀል አያከብሩም፣ ጥምቀትን አያከብሩም። ደቡብ ውስጥ አሁንም ወደ ጎፋ ብትሄዱ መስቀልንም ጥምቀትንም አያከብሩም። ባሌ ብትሄዱ አጋርፋ ላይ መስቀል ተከልክሏል፣ በአሁኑ አላከበሩም። በተለይ ደቡብ ክልል ውስጥ አብዛኛው ቦታ ላይ ኦርቶዶክስ ቦታ የላትም። ማክበር የሚባል ነገር የለም። እስኪ ስልክ ልቀበል። ሄሎ ጤና ይስጥልን። ሄሎ ሰላም ቢኒ፣ ሐሳብ ለመስጠት ነበር። እሺ ይቀጥሉ። እኔ ማለት የምፈልገው አንደኛ ቅድም እንዳለች እህቴ አንድ መሆን ነው። ሲቀጥል ከንቲባ በተናገረችው እኛ ቆራጥ መሆን አለብን። አባቶች ምዕመናኑ ሁሉ ምንም አይነት መስዋዕት በገንዘብም በህይወትም መስዋዕትነት ለመክፈል ዝግጁ ነው። ግን እኛ አዛዥ አለን አይደል? ከላይ ያሉትን ውሳኔ መጠበቅ ስላለብን ትናንት ወጣቱን አይተካል። ያለ ምንም ፍጥጫ እዛ ከፖሊስ ጋር ቀስስ ከሚበተንበት ድረስ እየተፋጠጠ ነበር። ግን አባቶች የሉ። አባቶች መናገር አለባቸው። ወተው ልጆቻቸውን መጠበቅ አለባቸው። እዛ ጋር አንድ አባት አለመኖሩ ያን የሚያክል ቤተክርስቲያን ውስጥ እንትን ሲሆን ዝም መባባሉ በጣም ያሳፍራል። እኔ ሁሌ የምናደደው ተቆርቋሪ የላትም ቤተክርስቲያን ነው። ከላይ ምዕመናኑ ለእምነቱ ሟች ነው። እኛ ስደት ያለ ነው ገንዘብ አማት ትናንት ዘበን እንዳለው የተሰራበትን እንሰጣለን ብለናል። እንሰጣለን ግን
ቤተክርስቲያን ከዛም በላይ ነው ለኢትዮጵያ የምታስገኘው ገቢ 80% ቱሪዝም የሚመጣው የነሱን አዳራሽ ሊጎበኝ አይደለም። ትክክል። የኛም ቤተክርስቲያን ገዳማት ጥምቀትን መስቀልን ሊያከብሩ ነው። ገባህ? ያንን አላሰበችውም ከንቲባ። የራሷ እምነት እሷ ጴንጤ ስለሆነች የራሷን እምነት ነው የጎበኘችው። የተሰራው በህዝብ ነው አለች። የኛ እስከዛሬ በገባው ገንዘብ ዶላር ወረቀት ነው እንዴ? ይሄ ነገር እኮ ቢቆም ቤተክርስቲያኗ ይሄ ነገር ብከለክል ኢትዮጵያ ምን ላይ እንደምትወርቅ ራሷ ታውቃለች። ከፈለገች ታፍርሰው፣ ለኛ አይደለም ያስደሰተችው፣ አፍርሳ ትስራው። አይ ካለች ደግሞ እስከዛሬ የገባውን ዶላር ትያውና አስባ አይደለም አደባባይ ሀገር ይሰራል። እስከዛሬ ቤተክርስቲያን ያስደሰተችው ማለት ነው። ምንም ጥያቄ የለውም። ስለዚህ እኛ አባቶች ቆራጥ ሁሌ ይሰበሰባሉ። ዛሬም ስብሰባ አለ ተብሏል። ግን ተሰብስቦ መበተን አይደለም። እስከዛሬ ሆሳና 4 አመት ሙሉ መስቀል ለመከበር አንድ ሀገር ውስጥ በጣም ያሳፍራል። ሌላ እምነቶች ሙስሊም ቢሆን እስካሁን ያድር ነበር፣ አንድ ቀን አያድርም። ትክክል። እኛ ግን ዛሬ እንለፈልፋለን፣ ፌስቡክ ላይ እንቀውጣለን፣ ይቆማል። ወሳኝ የላትም ቤተክርስቲያኗ፣ ተቆርቋሪ የላትም። ሁሉም የወር ደመወዙን የሚበላ ብቻ ነው። እውነት ነው የምልህ፣ እኔ ስደት ላይ በጣም ነው የምቃጠለው። የማንም መጨፈሪያ ሆናለች ቤተክርስቲያን። በዛ ላይ አንድ አይደለንም፣ መብታቸው ነው። ማንም መብት ይሰጣት። የቤተክርስቲያን እኮ በጣም ብዙ ለኢትዮጵያ ያደረገችው ማንም የእሷን አዳራሽ ሊጎበኝ አይደለም አሁን የሚመጣው። ጥምቀትም ገና ሁሉ ነገር የኦርቶዶክስ ነው። ገቢ 80% በኦርቶዶክስ ነው ሀገሪቷ ያለችው። ኦርቶዶክስ ቆራቱን ከላይ ያሉት አባቶች ቆራጥ አመራር መስጠት አለባቸው። ምዕመናን ወጣቱ ሁሌ ይሄ ነገር በተፈጠረ ቁጥር መታሰር የለበትም፣ መሞት የለበትም፣ መድማት የለበትም። እነሱ መወሰናል። የዛን ሰዓት እኮ እያውቃሉ ያያሉ አይደል አባቶች። እዛ ቦታ ላይ መገኘት ከኛ ቀርሞ እነሱ ናቸው መገኘት ያለባቸው። ለምን ቤተክርስቲያን ያስደፍራሉ? ትክክል። አዳነች አቤቤ ተናገረችውን ንግግር አሁን በዚህ ውሳኔ ካልሰጡ አሁንም ቤተክርስቲያን መናቋም ገና አይደለም መስቀል አደባባይ ገና ሁሉም ይወሰዳል። ገና ቤተክርስቲያኑን ይወስዱታል። አባቶች አሁንም መሰብሰብ እኛ አንፈልግም። ሁሌ ስብሰባ ሰልችቶናል። ከዚህ በፊት ወጣቶች አቅርበዋል፣ ያንን አልመለሱም። እንደገና ይሄ ነገር ተደገመ። ለኛ ተከልክሎ ለዋናዎቹ ባለቤቱ ተከልክሎ ለነሱ የሚፈቀድ በዛው አንድ እንትን ነው አይደል የወሰነው አንድ ፓስተር ነው። እሱ ነው ባለ መሰረት ተፈቅዶ ራሷን አዳነች አቤቤ ተገኘችበት። እሷ እምነቷ ስለሆነ የራሷ እምነት ነው። ሁሉም አስተዳደሮቹ አንድ እምነት ውስጥ ናቸው። ስለዚህ ተዋህዶን ለማጥፋት ነው ሀሳባቸው። እኛ መንቃት አለብን፣ እኛ አንድ መሆን አለብን። ግን እኔ የምለው አሁንም ደጋግሜ አባቶች መስራት አለባቸው፣ ቆራጥ መሆን አለባቸው። ሆሳና መስቀል ካልተከበረ ኢትዮጵያ ውስጥ መስቀል መከበር የለበትም። አለቀ። ያስከሚከበር ከዛ አገሪቷ ጥቅሟ ሲቀር ታስተካክላለች ማለት ነው። 4 አመት አያምንም። በጣም ትክክል። በጣም ያማ እኔ ሁሌ እንደተቃጠልን ነው። ገንዘቡን ነው አይደል ያሳደሰችበትን የህዝብ ነው ብላለች። እንመልስላታለን፣ መሬታችንን ትመልሳለች። በቃ ይሄን ቆራ አባቶች ዛሬም አሁንም ናቸው ተብሏል። እኔ እየጠበቅኩ ነው ውሳኔያቸውን። ግን እኛ ሁሌ እንትን ማለት አይደለም የምንፈልገው፣ ሁሌ ተሰብስበው እንዲበተኑ አይደለም። ቆራጡ ወጣቱ ምንም መስዋዕትነት አይተካን አይደል? የሁሉ ከጠዋት እስከ ማታ ምግብ ሳይበሉ አንድ አባት የለም እዛ ውስጥ፣ አንድ ቄስ የለም፣ አንድ የቤተክርስቲያን ሰንበት ተማሪ የለም። ሁሉም ወጣት ነው። እምነቱ ማህተቡን ብሎ ነው። ያሳፍራል እኮ እውነት ነው። የሙስሊም ቢሆን ምን እንደሚሆን አስበው። እዛ ጋር ማንም ምን እንደሚያደርጉ አስበው። ጴንጤዎች ቢሆኑ ምን እንደሚያደርጉ አስቡት። እኛ ኦርቶዶክስ ሁሌ ሰልችቶናል። እኔ በጣም ስሜታዊ ስለሆንኩ ነው እየጮሁ የምናገረው። ቆራጥ የሆኑ ተሰብስበው እንዲበተኑ አንፈልግም። አገሪቷ ጥቅሟ ሲቀርበት የዛን ሰዓት የኛን ጥቅም ታስከብራለች። ቱሪዝም እንዳይትሽ በመስቀልና በጥምቀት ያገኘውን ዶላር ይፈትሽ። ዓለም እንሰራበታለን አይደለም። የእሱ አደባባይ በህዝብ አደባባይ ነው ትላለች እንዴ ተገነባ። የኛ ብር እስከዛሬ የተገባው ወረቀት ነው እንዴ? የኛ መጫወቱን ትርጉም የለውም። ግን አሁን ብንሰበክ ባለፈውም ትዘካለ በዛ ተሰብስበው እንዲህ ሀሳብ ሰጥተናል። ምንም ለፈለፍም ቆመ። ይኸው ምንም እንደማናመጣ ስለማያውቁ ደገሙት። ጭራሽ ከንቀታቸው ንቀት ቤተክርስቲያን ውስጥ አስለቀስች ሲበተናል። ይሄ ማለት ቤተክርስቲያኑ ኃላፊ የላትም። ምን ያመጣሉ ነው ገባ? አሁንም ጮኸው ያባራሉ። አሁንም ቢሆን ቅድም እየሰሪ እያንዳንዱ መረጃ ሰማለሁ። ምረታብ ላይ ቤተክርስቲያን ምረታብ ብቻ ነው ያስተማረው። ምረታብ ብቻ ነው ቦር ከቤተክርስቲያን ገቢ የሚያገኘው። ሌሎች የት ነው ያሉት? ለምን ዝም ይላሉ? እንዴ እሱ ህይወት የለውም እንዴ? እሱ ቤተሰብ የለውም እንዴ? እሱም እኮ መኖር እንደነሱ ይፈልጋል። እኛ ምረታብ ብቻ አይደለም እኮ ቤተክርስቲያን የምታውቀው አባቶች አሉ፣ ብዙ መማሪያን አሉ፣ ብዙ ዘማሪያን የት ናቸው? ለምን ለእምነታቸው አይቆሙ? ምዕመናን እኮ እና ስትለው ግር ብሎ የሚሄድ ነው። እምነት እዚህ እየተደፈረ ነው። የዛን ሰዓት ያን ሲሰሙ እኔ ልጁ ሲል ማንም የለም ላይ እየተላለፈ ቄሶች የሉም። ማንም አስቀድሰው ሁሉም ቤተክርስቲያን ዘግቶ ሄዷል።
አስለቃሽ ሲልም በሩን ዘጋ ቤተክርስቲያን ያድረስ ፖሊስ ሊስት እየገባ በርግዶ ሲገባ ምዕመናኑ ሲሮጥ አያሳፍርም? ትክክል። በጣም ነው ይሄ ተንቀና ማነው መስጊድ ላይ ፖሊስ እንዲገባው? ማንም አይተከራረም። ይቅርታ የዛን ሰዓት አስለቃሽ ተወጥቶበት አስተዳደሩታ ይቅርታ ይሄ ነገር ስለተፈጠረ ብላ ሙሉ ይቅርታ ያለችው ማን ይቅርታ ያወጣው? ቤተክርስቲያን ውስጥ አስለቃሽ በተንጂ ይቅርታ አላለችም። ምክንያቱም ኃላፊ የላትማ ቤተክርስቲያኗ ዝም ብላ ነው የምትመራው። ከኛ ጥቅም 10 ሚሊዮን እኮ ባለፈው የሰጠው ቤተክርስቲያን ለምግብ ብሎ ለማን የሰጠው? ለመንግስት። እስከዛሬ አበደረችው ቤተክርስቲያን የሰጠችው ብር ለመንግስት አበደረው መልስ ብላለች አላለችም። የዛሬ ዓመት በህዝብ ነው ስለዚህ ህዝቡ እኮ ኦርቶዶክስ ነው። አዲስ አበባ ውስጥ 80% ኦርቶዶክስ ነው። በህዝብ ምትኛ ነን ያው የኛ ብር ነው ያው ሌላው ይቅር ተው የምታገኘው ተውና ህዝቡ የኦርቶዶክስ ነው። ስለዚህ በጣም ይቅርታ በጣም ስሜታዊ ስለሆንኩ ነው። አባቶች አሁንም ውሳኔ ይሰሙታል እርግጠኛ ነኝ። እኛም የምንፈልገው ውሳኔ ነው። ሁሌ ስብሰባ አንፈልግም። የሆነ ነገር በተፈጠሩ ይሰበሰባሉ፣ ይበተናሉ። ውሳኔ በቃ ቆራጥ መሆን አለባቸው። ሆሳና የለማ እሷ የህዝብ ነው ብላለች። መስቀል ይቆማል። በቃ መስቀል ሁላችን በየቤተክርስቲያችን ነገር እናከብራለን። ከዛ ገቢዋ ሲቀር ታስተካክላለች። አለቀ። ትክክል። ስለዚህ ቢኒ ወሳኙን በጣም ነው የማመሰግነው ስለተወሰነ በጣም ስሜቴ በጣም እየተናደድኩ ስለሆነ ነው። አመሰግናለሁ። እሺ እግዚአብሔር ይስጥልን። እሺ አንድ ስልክ ልቀበል። ብዙ ስልክ እየተደወለ ነው በነገራችን ላይ ያው ስልኩን እስከጨርስ ስለምጠብቅ ነው። ሄሎ ጤና ይስጥልን። አቤት ጤና ይስጥልን። አቤት ጤና ይስጥልን። ሰላም ቢኒ። እሺ ይቀጥሉ። ጤና ይስጥልን። የኔ ሀሳብ ማለት ነው እስከ ዛሬ እንትን ብቻ ነው ስብሰባ የሃይማኖት አባቶች የመንግስት ካድሬ ሆነዋል። በቃ አንዳንዶች የመንግስት ካድሬ አሉ። ይውጡ በቃ ሃይማኖታችን እየተደፈረች ነው። ካሁን በኋላ ደግሞ እዚህ ላይ ላይቭ የምትከታተሉ አሉ ይሰማል ቀጥይ። ከዚህ በኋላ እዚህ ላይ ገጠ ሄሎ እንግዲህ ኔትወርክ ይሆናል ስትደውሉ ያው ኔትወርክ ያለበት ለማስተካከል ሞክሩ። ብዙ ስልክ እየመጣን ያለው በነገራችን ላይ ስልኮችን እሺ አስተናግዳለሁ። ትንሽ ደቂቃ ታገሱኝ። ስልኮችን አስተናግዳለሁ። ምንድነው የሚያስፈራ የተዋህዶ ልጆች? ምንድነው የሚያስፈራን? ምንድነው የሚያስደነግጠን? ምንድነው ላሊበላ የኛ፣ አክሱም የኛ፣ የተዋህዶ የቤተ ክርስቲያናችን ምንድነው የሚያስፈራን? ጸናጽሉ የኛ፣ መቋሚያው የኛ፣ ከበሮው የኛ። ምንድነው የሚያስፈራን? ጸበሉ የኛ፣ ፈዋሽ ጸበል ያለን መራመድ የማይችለው ሄዶ ድኑ የሚመለስበት፣ መውለድ የማትችል ሴት ሄዳ ወልዳ የምትመለስበት ጸበሉ የኛ፣ ኮሮናን የሚፈውስ ጸበል ያለን እኛ። ምንድነው የሚያስፈራን? እውነትን ይዘህ ትፈራለህ? እውነትን ይዘን ለምን እንፈራለን? ምንም የሚያስፈራን ነገር የለም። ምንም እውነትን ይዘናላ። እውነትን ይዘን በፍጹም አንፈራም። በፍጹም ወደኋላ የሚባል ነገር የለም። ሁሌም ወደፊት ከአባቶቻችን ጎን እንቆማለን። ከመምህራኖቻችን ጎን እንቆማለን። አዎ ከመምህራኖቻችን ጎን እንቆማለን። ምንድነው የሚያስፈራን? ምንድነው የሚያስፈራል? ቀደም እህታችን እንዳለችው ነው። ሆሳና ሂድ 4 ዓመት ከ2011 ጀምሮ እስከ አሁን ድረስ መስቀል አይከበርም። ጥምቀትን አላከበሩም። ተከልክለዋል። ማን የከለከለው? የከተማው ከንቲባ። ያቃል መንግስት ይሄንን ያን ታውቃላችሁ? እስቲ መልሱልኝ ይሄንን። ሆሳና 4 ዓመት ሙሉ መስቀልን አላከበሩም። ምክንያቱም 90% ፕሮቴስታንት ነው፣ ኦርቶዶክሳውያን ጥቂት ናቸው። መብት የላችሁም አታከብሩም ተብሎ ነው። እስኪ ምናሎቻችሁ ታውቃላችሁ ይሄንን? 4 ዓመት ሙሉ መስቀልን አላከበሩም። አይቆጫችሁም? አይሰማችሁም? እኛ ባለንበት ሀገር ላይ በተለይ በሰሜን አሜሪካ የምንኖር እንደ ልባችን እናከብራለን። ለምሳሌ መስቀል ሐሙስ ቀን ከዋለ ቅዳሜ እናከብራለን ፈታ ብለን፣ ወይ ደግሞ ስኖ ከሆነ ስኖ ካለቀ በኋላ በሚቀጥለው ሳምንት እናከብራለን። እንደ ልባችን ሆነን እናከብራለን። እዛዝ ምን አማራጭ አላቸው? ታቦት ይዞ መውጣት አይችሉ። ታግተው እውነቴን እኮ ነው የምነግራችሁ። ምን አሎቻችሁ ታውቃላችሁ? ይሄንን ምን አሎቻችሁ ታውቃላችሁ? አይሰማችሁም? ይሄንን ስታስቡት አዳነች አቤቤን ተዋት። ያው እምነቷ ፕሮቴስታንት ነው፣ አንቃወምም፣ መብቷ ነው። ንግግሯ ግን ያስጠላል። ንግግሯ ግን ይቀፋል። ንግግሯ ግን ካንድ እንዴት ብዬ ልንገረው፣ ለዛውም ባለስልጣን ሆና ንግግሯ በጣም ትንሽነቷን ያሳያል። የሆነ አነጋገሯን አይታችሁ ከሆነ በጣም በሙሉ ኮንፊደንስ ነው ስትናገር የነበረው። በሙሉ ኮንፊደንስ
እኛ የተዋህዶ ልጆች ተብዮች ደግሞ ምድር አስመሳይ ልክናት ምን አጠፋች አዎ መስቀል አደባባይ የሁሉም ነው ምን ችግር አለው ምናምን እያለ ሽንጡን ገትሮ ይከራከራል ምድረ ጫታም ሱሳም በቃ በኢየሱስ ቤቱ እየዞርን ስለዚህ አይነት ነገር ምንም ስሜቱ አይሰማንም እስኪ አንድ ስልክ ልቀበል ሄሎ ጤና ይስጥልን ሄሎ ጤና ይስጥልን ሄሎ አቤት ጤና ይስጥልን ይሰማል ይቀጥሉ አጠገቦት ያለውን እንትን ድምጹን የቀንሱትና ይቀጥሉ ልጅ ቢኒ ነኛው ላይቭ እያየሁ ነበርና ገብቼ ነው እሺ አስተያየት ለመስጠት ነው ይቻላል ይቀጥሉ አባቴ ከየት ነው የሚደውሉን ከኢትዮጵያ ነው ከኢትዮጵያ ነው እሺ ይቀጥሉልን እሺ እኔ አንድ ነገር ማለት ፈልጋለሁ እንደ ኦርቶዶክስነቴ ማለት በቃ ትግስት አለው ለሁሉም ነገር ክርስቶስም አሳውቷል እኛ ለእምነታችን ብንሰዋ ምንም ነገር አይመጣም ምንም አያስፈልግም እኮ መደወል በቂ ነው ሁሉም ኦርቶዶክስ ልጅ አለ በጣም ፈርተንም ሳይሆን ታግሰን ነው እንደ ክርስቶስ ዝቅ ብለን ነው ትክክል ከዚህ በላይ ግን ትግስት ይበቃል ነገ በማተባችን እየታሰርን እንገባለን ማይቀር ነገር ነው እና በቃ ትግስት የሚባል ነገር መቆም አለበት በቃ መደወል አለበት ማንም እየተነሳ የሚፈነጭባት አይደለች ፕሮቴስታንቱ ሙስሊሙ ሁሉ ግን በቃ መነሳት መቻል አለብን ለእምነት መሞት እኮ ምንም ማለት አይደለም ሰው ለሀገር ይሞታል አይደል እንኳን ለእምነት ትክክል ስለዚህ በቃ መሞት ካለብን እንሞታለን ደም መስጠት እስካለብን እስከሚሄደው ድረስ እንሄዳለን ኦርቶዶክስ ሁሌ ወደፊት ነው ትክክል 97ን ያየ በዚህ አይጫወትም ግን በቃ ከዚህ በኋላ ይበቃናል በጣም ማለት ሰሞኑን የምናገርበት ነገር ሁሉ አጥቼ ነው የምናገረው አዲስ አበባ ኖት የት አካባቢ ኖት አባቴ እኔ ወደ ሶማሌ ተራ አካባቢ ነኝ እና እኛ በቃ ይበቃል ከዚህ በላይ ይበቃናል ትግስት ይበቃልና በቃ መነሳት አለብን ትክክል አያስፈልግም ፍራቻ አይደለም ይሄ ትግስት ነው እንጂ ስለዚህ መደወል አለበት ደውል ነው የሚያስፈልገው ምንም አይደለም መሰብሰቡ ምንም ሳይሆን ደውል ነው የሚያስፈልገው በቃ ይደወል ነው እኛ ምንለው ይደወል ነው ስለዚህ ይደወል እኛ ይሄንን አስተጋቡልን እኛ የምንፈልገው ይሄንን ነው ለመሰዋት ዝግጁ ነን እና አባካችሁ በተቻላችሁ አቅም እናንተ ደግሞ የተቻለውን ነገር ብታረጉ በጣም ደስ ይለናል እያላችሁበት ሀገር በቃ የሚያስፈልገው እንደዚህ አይነት ንቅናቄ ነው ትክክል የሚሞተው እኮ የሚሰዋው ለሀገር እኮ የኦርቶዶክስ ወታደር ምንም ጥያቄ የለውም ራሱ ቤተክርስቲያን ላይ የኦርቶዶክስ ፖሊስ ነው ትክክል ስለዚህ በቃ መነሳት መቻል አለብን መደወል አለበት ይደወል እኛ ምንለው ይሄንን ነው ይደወል እና በጣም ነው ማመሰግነው እግዚአብሔር ኢትዮጵያን ይባርካት አሜን ልቦና ለሌላችሁ ልቦና ይስጥልን አሜን አሜን አባ ከዚህ በላይ ትግስት ይበቃናል ትክክል ትክክል አመሰግናለሁ እሺ እግዚአብሔር ይስጥልን መልካም ጊዜ እግዚአብሔር ያክብርልኝ አሜን እሺ እሺ ሄሎ ጤና ይስጥልን እሺ ብዙ ስልኮች እየመጡ ነው ያሉት እየተደወሉ ነው እስቲ ላንሳ ሄሎ ጤና ይስጥልን ሄሎ ጤና ይስጥልን አሎ ከዚህ ከአሜሪካ ነው የምደውለው እሺ ይቀጥሉ አይ አንድ ቃል ስትል ሰምቼ ነው እኔ አዳነች አይደል በኮንፊደንስ ሳይሆን በጋጦጥነት ነው ተናገረች በጋጦጥ እንትን ነው እንጂ ይሄ ኮንፊደንስ አለ ምንም ኮንፊደንስ የላትም እሷ ስለዚህ እሷ ኦርቶዶክስን ለማጥፋት የመጣች እሷ ነች አብይ የመጡ ኦርቶዶክስን ለማውደም ስለዚህ ተናግሯል አብይ ቀድሞ ተናግሯል እኛ ኦርቶዶክሶች ነን የተኛ ነው ኦርቶዶክስ ለኛ አይጠቅመንም ብሏል ሙስሊምና ኦርቶዶክስ ብሏል አሁን ስለዚህ ይሄ እሷ የደብልብ የሰጣት እዚህ ጣራ ላይ ያወጣት እሱ ነው ደግሞ አንዳንድ ኦርቶዶክሶችም አሉ
እሷን በጣም እንትን እያሏት እየካባት የመጡት ቴጌስ ከማለት አድርሰዋታል። ምን አይቴ እንደሚመስል ቴጌ እንደማም አደረሰው እና ሰው ጋር ከሜዳ የተነሳ ሰው ምን አይነት ቃላት ነው የሚናገረው እና ብዙ ባታደንቋን ጥሩ ነው። ኮንፊደንስ የላትም። ኮንፊደንስ ለምን እንደዛ የምትናገረው ነው? ታንክ ዩ እሺ አባቴ እግዚአብሔር ይስጥልን። እሺ እንግዲህ በመላው ዓለም የምትገኙ ውድ ኢትዮጵያውያን እንዲሁም ኤርትራውያን ወንድሞች ኤርትራውያንን በጣም ብዙ ኤርትራውያን እየደወሉ ነው ያሉት። ቀደምም የደወለው ወንድማችን ከኢትዮጵያ ነው ማለት ነው። ከኢትዮጵያ ሆኖ ይሄው በሞራል በቃ ልቡ ተነሳስቶ እያወራን ያለውና እባካችሁን እኛ ምንተኛበት ጊዜ አሁን አይደለም። እስኪ አንድ ስልክም ልቀበል። ሄሎ ጤና ይስጥልን። ጤና ይስጥልን። ልጅ ነኝ ከሰሜን አሜሪካ ነው የምደውለው ከቨርጂኒያ። እሺ ይቀጥሉ እናቴ። አንድ አስተያየት ለመስጠት ነበር። በእርግጥ ሁሉም ተናግረውታል፣ ግን ይህንን ለተጎዱ ወገኖቻችን የኢትዮጵያን የገናይ ስጦታዬ ለኢትዮጵያ ብለው ህፃናት ሳይቀሩ እምነታቸውን ይዘው በቤተክርስቲያናችን በኩል ነው ወደ ኢትዮጵያ ልንልክ የቻልነው። ሁሉንም ነገር ከዚህ ተነስተን ቀጥታም የተላከው እንደምታውቁ ቀጥታ ወደ መንግስት ነው። ይሄን ያህል ስቴጅ ሄደን እያደረግን እያለን ዛሬ ተነስቶ የህዝብ ገቢ ነው እንዲህ ያደረገው በዚህ ወጥቶ ነው እንዲሆነ ብሎ አደባባይ ላይ ወጥቶ አባቶችን ዝቅ አድርጎ መናገር እውነት ለመናገር በጣም ያሳፍራል። ትክክል። ከዚህ አሁን እኛ ነገ ለልጆቻችን ምን እንደምናወርስ ግራ እስኪገባን ድረስ እውነቴን ነው የምልህ መናገር አልችልም። ምን አሁን በዚህ ነገር ምን ተብሎ እንደሚወራም ያሳዝናል። አባቶቻችን ምን እየሰሩ እንዳለ ትላንት እነኛ ደቀ መዛሙርቶች ወጥተው እንደዛ እየጮሁ ሲናገሩ መዘምራኖች የት ሄደዋል? ሰባኪዎች የት ሄደዋል? ይህስ አባታችን አሁን መምህራችን ቤት እስከ መክበብ ድረስ ለምን ይደረስበታል? ምን ባደረገ? ህዝብን ባዳነ በሰበከ እና እባካችሁ አባቶቻችን ተነሱና ቤተክርስቲያናችንን የምናስረክብበትን መንገድ ስጡን። በእርግጥ ማልቀስ ወደ መድኃኔዓለም ነው። እግዚአብሔር አምላክ ፊቱን ይመልስልን፣ ወንድማችንን እግዚአብሔር ይጠብቅልን። ለአባቶች ደግሞ እባካችሁ መቼም ይሰሙታል። አንዴ ተናግረዋለች። ሁሉንም ምንም መጨመር አልፈልግም ጊዜንም እንዳልወስድብህ፣ ግን ለአባቶቻችን ተነሱ። በቃ ደውላለሁ ወንድማችን፣ እውነቱን ነው። በደውልም ቢሆን አሰምተው ከዳር እስከ ዳር መግባት ካለብን ከነ ልጆቻችን እንገባለን። የምናወርሳቸውን እምነት እያሳጡን ነው ያሉት። ትክክል። ላሊበላ ሄደን ልናሳያችሁ ፈልገን እዚህ ሀገር ነጮቹ ይነግሩናል ስለ ላሊበላ። ለልጆቻችን ከነጮች ነው የሚሰሙት። ከኛ ይልቅ እነሱ ሆነዋል የሚሰሙት። ምን እንደምንሰጣቸው ግራ እስኪገባን ድረስ እባካችሁ አባቶች ድረሱልንና መንገዳችሁን አሳዩን፣ አስረክቡን። እንደተረከባችሁት አስረክቡን። እናንተን ተራምዶ መሄድ የማይፈልግ ህዝብ ስለሆነ ነው እንጂ ለመሞት እኮ ደረቱን የሰጠ ህዝብ ነው ያለ። ትክክል። በእርግጥ ምን ያደርጉ? ዘፈን ብትል ማተው ነው አንገቱ ላይ አድርጎ ነው። ጫት ቤት ብታዩ ማንገት ሆኖ አንገቱ ላይ አድርጎ ነው። ሁሉም ቦታ ያለ ነው። በገንዘብ የሚወርድ ህዝብ አንሁን። እድሜያ ለእምነታችን እንስጥ። የምንኖረው በእምነታችን። እምነት ማለት ሀገር አይደለም። ሀገር ከእምነት ቀጥሎ የሚመጣ ጉዳይ ነው። ትክክል። ዛሬ ለህዝብ ለተቸገረ ብላ ከህዝብ ጉሮሮ የነጠቀች ወሰደችው ቤተክርስቲያን ናት። እኛ ማንም መጥቶ አይደለም። እቺ ቤተክርስቲያንን ለምን እናስደፍራታለን? ለወደቀ በደረሰች እንደኛ ቤተክርስቲያን እርዳታ አልሰበሰበችም እንዴ? አደባባይ አልወጣችም፣ ግን ከልጆቿ ጉሮሮ ነው እየነጠቀች ወሰደችው። የሚደረገው ተግባር በሚስጥር ነው። ይሄ ግን እቅዳቸው የነሱ የዛሬ አይደለም። ከዚህ ነቅለው የገቡት ፕሮቴስታንት ናቸው። እዛ ያሉት አቅደዋል። በመግባታቸው ሌላ ነበር አቅዳቸው፣ የዛሬ አይደለም። ምክንያቱም አባቶች ትላንት የሆሳናን መሬት ስላላስከበሩልን ዛሬ ወደ መሀል ገባ። ዳር የነበረው መሀል ገባ ብሏል አባታችን መርተ። ትክክል። ዳትማች ስለሄድን ነው እና እባካችሁ አባቶች ድረሱልን። የማህበረ ቅዱሳን ጋዜጠኞች ሲታሰሩ ዝም ተባለ። ምን ባደረጉ? ባሰራጩ። የትኛውን ጦርነት አወጁ? ህዝቡን ነው ጦር አትሂዱ እባካችሁ ጸልዩ ብሎ ነው የሰበከው። ምረታ ምን አደረገና ቤቱ የሚከበበት ህዝቡን አትዋጉ ግን ጸልዩ እንዲህ አድርጉ ብሎ እምነቱ ስለቆየ ለሱ መድኃኔዓለም አለ። እሱ ለቤቱ ቆሟል። እግዚአብሔር ለሱ ይቆምለት። ትክክል። ምንም አያደርጉትም። እግዚአብሔር አምላክ መቼም አሳልፎም አይሰጥብንም እና እባካችሁ ብለን አባቶች ያውታል። እኛ ለአባቶች ነው የምንጮኸው፣ ለማንም አይደለም። ሁሉም ባለስልጣናችሁን ጴንጤዎች ናቸው። ሁሉም ቢሆኑ የዛኛው እምነት ተከታዮች ስለሆኑ እምነት የሁሉም የየራሱ ነው። ሁሉም አመንበት ይራመዳል። ግን ቤተክርስቲያናችንን አትንኩብን። ትክክል ነው የምንለው። በቃ ልጅ ቢኒቶሪ መናገር እስከማይተን ድረስ ድረስኩ ነው ይታበጣ። እሺ ችግር የለውም። እግዚአብሔር ይስጥልን። እሺ ሄሎ ጤና ይስጥልን።
እሺ ያው ብዙ ስልክ እየተደወለ ነው ያለው። አንዳንድ ስልኮች ያው በመሃል ዌቲንግ እየገቡ ነው ያሉት ማለት ነው። ከ2700 ሰው በላይ ላይቭ ላይ ትታዩኛላችሁ። እስቲ ፕሮግራሙን ላይክ አድርጉት። ምንም አያስከፍልም አይደል? ላይክ አድርጉት፣ ሼር አድርጉት፣ ለሌላው ይድረስ። ሚዲያ ትልቅ ተጽዕኖ አለው ታውቁታላችሁ። በዚህ አጋጣሚ ዩቲዩበሮች በጣም አድርጌ ላመሰግናችሁ ፈልጋለሁ። ማተብ ያሰሩ ባንገታቸው ያሰሩ ዩቲዩበሮች በተለይ እንደ አሽሩካ ቻናል አሽሩካ እግዚአብሔር ይስጠው ሌት ተቀን እየለፋ ነው ያለው። በፌስቡክ ገጹ ተመልከቱ። ለቤተ ክርስቲያን እየደከመ ያለው ወንድማችን በጣም አድርጌ ላመሰግነው ፈልጋለሁ። በጣም አድርጌ ማለት ነው። ሌሎቻችሁም ዩቲዩበሮች ዩቲዩብ የምትጠቀሙ ኦርቶዶክሳውያን ማተብ ባንገታችሁ ያሰራችሁ በሚዲያ ላይ ተከታይ ያላችሁ ሰዎች በዚህ ሰዓት ነው ለቤተ ክርስቲያናችን የምንቆመው። በዚህ ሰዓት ነው ለቤተ ክርስቲያናችን የምንጮኸው። ከዚህ የተሻለ ሌላ ጊዜ የለም። ለሌላ ጊዜ የለም። ኢትዮጵያዊም ሆንክ ኤርትራዊ እምነት ነው። የትም ቦታ ያለ መድኃኒዓለም ነው። ምንም ልዩነት የለውም። በቃ እምነት አንድ ናት። ሁሉም ቦታ ትግራይ፣ አማራ፣ ኦሮሞ ምናምን የምንባባልበት ጊዜ አይደለም። ማተብ በቃ ኦርቶዶክስ በየትኛውም አካባቢ የምትኖር ይሄው ዳርዳሩ ላይ ጥምቀት እንዳያከብሩ መስቀል እንዳያከብሩ ሲከለከል ነበር። አሁን መሀል ከተማ ገባ አዲስ አበባ። እመነኝ አሁን ዛሬ ዝም ካልክ የሚቀጥለው ዓመት መስቀልን አታከብርም። አዲስ አበባ ላይ ትከለከላለህ። ምን ታመጣለህ? ምንም እናመጣው ነገር የለም። ዛሬ ተኝተን ካሳለፍነው ነገ መስቀል አደባባይ ትከለከላለህ። በቃ ትከለከላለህ። እኔ የሚቆጨኝ ሌላው እምነት አይደለም። ማርያምን ይኸው ኪዳነ ምሕረት ነው የምነግራችሁ። ሌላው እምነት አይደለም የሚቆጨኝ። የኛው ኦርቶዶክሳውያን ምን ችግር አለው ብሎ ሲከራከሩ እንደማየት የሚያሳዝን ነገር የለም። ምን ችግር አለው እያሉ ሽንጣቸውን ገትረው በየሚዲያቸው የሚለቁ ሰዎች በጣም ነው የሚያሳዝኑት። እስቲ ስልክ ላንሳ። ሄሎ ጤና ይስጥልን። እሺ አንዳንድ ስልኮች ሲደወሉ ይቋረጣል። ሄሎ ጤና ይስጥልን። ሄሎ ቢኒ ሰላም ነው? ጤና ይስጥልን። እግዚአብሔር ይመስገን። ይኸውልህ ቢኒ የኔ ሀሳብ ከዚህ ከአሜሪካን ነው የምደውለው። እሺ በእውነት ስለተፈጠረው ነገር እጅጉን አዝኛለሁኝ። በጣም እጅጉን አዝኛለሁኝ። ማድረግ ያለብን ብዬ የማስበው ምንድን ነው አባቶች በእውነት ይቀጥሉ። ይሰማል። አሁን ውሳኔያቸው ላይ ማድረግ ያለባቸው እንደዚሁም ነው የምልህ። እኛን ሲፈልጉ እኚህ መንግስት አካላት ምን ያደርጉናል መሰለ? ቅርሶቻችንን፣ ሃይማኖታችንን፣ ትውፊቶቻችንን ለፖለቲካ ፍጆታቸው ሲሉ ይሄን ያህል አመት ታሪክ ያለን የ3000 አመት ታሪክ አለን። ይሄንን የ3000 አመት ታሪክ እኮ ያስቀመጠችው ቤተክርስቲያናችን ቀርጻ አስቀምጣ ነው። ትክክል። ለታሪክ ሲሆን እኛን ይፈልጉናል። መብታችንን ለማስከበር ግን በጣም አስቸጋሪ ነው እና የአሁኑን ጥምቀት እንዲያውም ማድረግ ያለባቸው በየቀጥራቸው አብያተ ክርስቲያናት አድርገው አንወጣም መብታችን ሳይከበር መስቀል አካል። ትክክል። ተቋረጠ መሰለኝ። ሌላ ስልክ አነሳለሁ ወይ ከኔ ስልክ ይሁን። አንዳንዴ ቁርጥ የማለት ስሜት እያየሁበት ነው ስልኬ ላይ። ሄሎ ጤና ይስጥልን። ሄሎ ቢኒ ጤና ይስጥልን። ድምጹን ይቀንሱት አጠገቡ የከፈቱትን። ሰላም ነው? እግዚአብሔር ይመስገን። እኔ እንኳን የምለው ነገር በእውነት ሁሌ አባቶቻችን መልእክት ማስተላለፍ እንፈልገው አባቶቻችን እባካችሁ በእናንተ ተስፋ እንድንቆርጥ አታድርጉን። ሁሌም መሰብሰብ ብቻ ሳይሆን ቆረጥ ያለ አላማ ይኑራችሁ። ልጆቻችሁንም አታሳፍሩን። ሁሌ መለፍለፍ ብቻ አይሆንብን። ቆረጥ ያለ አላማ ስጡን እባካችሁ አባቶች። በእናንተ እንድንኮራም አድርጉን ከፈጣሪ በታች እና በጣም ነው። በአሁን ላይ መምህራችን ላይ ደግሞ እየተደረገ ያለው ነገር በጣም ያማል። እና እሱ ብቻ ነው የቤተክርስቲያን ልጅ ያለው። ብዙ መምህራኖች አሉ። ለምን ወደፊት ሳይወጡ ሌሎች ለምንድን ነው ሁሉስ ማይጮኸው? እና ባካችሁን አባቶች አታሳፍሩን፣ ወደፊት ውጡልን። እናንተም ከህዝቡ ፊት ሆናችሁ ተሰልፋችሁ እናንተም ስለእምነታችሁ ተቆርቆሩ፣ ህዝቡንም በትክክል ምሩ ተባካችሁን ነው የምለው። ቢኒ አመሰግናለሁ። እግዚአብሔር ይስጥልን። እሺ ቅድም እህቶቻችን ጠቅሰውት ነበርና መስቀል አደባባይ የሚገኘው የእስጢፋኖስ ቤተክርስቲያን ወጣቶች ተገኝተው ነበረ። እየዘመሩ ከበሮ ይዘው እየዘመሩ ተገኝተው ነበረ። ቅድም እህቶቻችን ብለው ነበረ። በጣም የሚያሳዝነው አንድ ካህንም አልነበረም። ያሳዝናል። እናንተ እኮ ከፊት መምራት አለባችሁ። እናንተ ከፊት ስትሆኑ ሁሉ ነገር ያምራል። ማንም የሚፈራ የለም።
እናንተ ከፊት ምሩን፣ እኛ ከኋላ እንከተላለን። ልጆችዎት ከኋላ እንከተላለን። የቤተ ክርስቲያን የቁርጥ ቀን ልጆች ከኋላ ይከተላሉ፣ እንከተላለን። መምራት አለባችሁ። ምሩን። ተስፋችን ቤተ ክርስቲያናችን ናት። ቅድም ወንድማችን ብሏል። እንኳን ለእምነት እኮ ሰው ለሀገር እየሞተ አይደል እንዴ? ጥሩ ነው ለሀገር መሞት። እምነት ግን ይበልጣል፣ ሃይማኖት ይበልጣል። እምነታችን ኦርቶዶክስ። ሄሎ ጤና ይስጥልን። ሄሎ እሺ፣ አንዳንድ ሲደውሉ እንትን ይላል። ቆይ የኔም ስልክ ሊሆን ይችላል ችግሩ። እስቲ ስልኬን ሪስታርት ለማድረግ ልሞክር። ብዙ ስልክ እየተደወለበት ስለሆነ እንደ መድከም እያለ ነውና መምህር ምህረተአብ አሰፋ ያለበት ቤት ድረስ ሄደው ፖሊሶች ቤቱን ከበውት እንዳይወጣ አድርገውት ነው ያሉትና ያሳዝናል። ይሄን ከማየት በላይ የሚያሳዝን ነገር የለም። የተዋሕዶ ልጆች የሆንን በሙሉ በዚህ ሰዓት አንድ የምንሆንበት ጊዜ ነው። እውነታው የታወቀ ነው። እናሸንፋለን። የምናሸንፈው ግን በአንድነታችን ከጸናን ነው። በአንድነታችን ከጸናን እናሸንፋለን። በአንድነታችን ማንጸና ከሆነ አናሸንፍም። አለቀ። አናሸንፍም። አንድ ከሆን እናሸንፋለን። በዚህ አጋጣሚ ኦርቶዶክስ ሆናችሁ የምታሽቃብጡ ምን ችግር አለው ምናምን የምትሉ አይመለከታችሁም ብያለሁ። ቅድምም ብያለሁ፣ አሁንም ደግመዋለሁ። አይመለከታችሁም። በቃ ምን ችግር አለው እያላችሁ ያላችሁ እናንተን አይመለከታችሁም። እኛ እናውቃለን። በቃ እኛ የጎደለብንን እናውቃለን። እኛ የተዋሕዶ ልጆች ይመለከተናል። የቤተ ክርስቲያናችን ጉዳይ ይመለከተናል። እናንተ በየዘፈናችሁ ላይ ታደሙ። እናንተ በየሽሻ ቤቱ አጭሱ። እኛ ያ ጉዳያችን አይደለም። እኛ የቤተ ክርስቲያን ጉዳይ ያስጨንቀናል፣ ያሳስበናል። በቃ ተውን። በቤተ ክርስቲያናችን አትናገሩ። ምን ችግር አለው ከሌ ምናምን አትበሉ። በቃ ተው። እኛ ምን ማድረግ እንዳለብን እናውቃለን። እውነቴን ነው የምነግራችሁ። አሁን እዚህ ጋርም ኮሜንት ላይ እያየሁ ነው አንዳንድ ሰዎች ሲናገሩ። ሄሎ ጤና ይስጥልን። እግዚአብሔር ይመስገን። ማን እንበል? ከየት ነው? እሺ ድምጾ ትንሽ ከፍ ቢል ይቅርታ። አብርሃም ይባላል ከካምፓላ ከዩጋንዳ ነው የምደውለው። እሺ አባቴ ቀጥሉ። እሺ ሄሎ ስልኬ ነው ወይስ የሚደውሉት ሰዎች ጋር ነው ችግሩ? ሊገባኝ አልቻለም። ሄሎ ጤና ይስጥልን። ቢኒ። አቤት። አስተያየት ለመስጠት ፈልጌ ነበር። ይቻላል? አዎ ወዚህ በመስቀል አደባባይ ነገር ነውና እና እዚህ ቤተክርስቲያናችን ላይ ተዋሕዶ ላይ የሚሰራበት ግፍ በጣም ከባድ ግፍ ነው እየተደረገ ያለው በዚህ ሰዓት ማለት ነው። ከ3 ዓመት በኋላ የሚደረገው ግፍ በአባቶቻችን ላይ አባቶቻችን እየታረዱ ቤተክርስቲያናችን እየተቃጠለ በየቦታው እንደዚህ በቀል ነው እየተደረገ ያለው ማለት ነው። ገብቷል? አሁን ደግሞ ሆና ተብለው ድሮ እንድቀድም አንተም እየተናገርክ ነበረ። ድሮ የሌለውን ያልነበረውን መስቀል አደባባይ ማለት ምን እንደሆነ መስቀል አደባባይ ምን እንደሆነ ያላወቃን መንግስት ራሱ ያላወቃን የሚመስለኝ። ገብቷል አይደል? ድሮ አንድ ሙስሊም ወንድሞቻችን ሄዶ እዛ መስቀል አደባባይ ላይ ሰግዶ አምልኮ አድርጎ መናፍቅም ቢሆን እዛ ላይ ሄዶ ምንም ነገር አድርጎ ገብቷል አይደል? አሁን በዚህ ሰዓት ላይ ምን ተገኘ ነው እና እንደዚህ የሚደረገው? በዚህ ሰዓት ላይ ምን ተገኘ? እኔ በነገራችን ላይ 25 ዓመት ነው ጴንጤ ነበርኩኝ። መናፍቅ ነበርኩኝ ድሮ ማለት ነው። 25 ዓመት መናፍቅ ነበርኩት። ይገርማልና እና አይቻለሁ ሁሉ ነገር ሲያየው ለካ መናፍቅነት ምን እንደሆነ ስላየሁኝ ውስጥ ላይ ምን እንዳሉ ስላየሁኝ ሁሉንም አጥንቼ ነው ጥዬ ወጥቼ አሁን የቅድስት ድንግል ማርያም እጇ ወደ እኔ ተዘረጋና ወደ ቤተክርስቲያናችን ገብቻለሁ። ተመስገን። የጥንቷን ቤተክርስቲያን ገብቼ ነው የምኖረው። ተመስገን። ስለምን ቶሎ እንድደርስልኝ አማላጃችን ነው ቅድስት ድንግል ማርያም እጇን ሲዘረጋኝ ማለት ነው። በጣም ከባድ ነገር ነው። እኛ በጣም ነው የምናለቅሰው። እኔ አሁን ላለው ጀርመን ውስጥ ነው የምኖረው። እዚህ ቁጭ ብለን እናለቅሳለን። አባቶቻችን ሲታረዱ እናለቅሳለን። ቤተክርስቲያን ሲቃጠል እናደርጋለን። ምንድን ነው የምናደርገው? ምን እናደርግ ብለን ነው በዚህ ላይ አስተያየት መስጣትን ሁላችንም በምንችለው አቅም መርዳት አለብን። ቤተክርስቲያናችን ማለት ይችኛው ጊዜውታ ደግሞ ብቻ መስቀል አደባባይ ማለት የተዋሕዶ ነች። ሁላችንም በምንችለው
በምንችለው አቅም እኛም ቦታ ማስከበር አለብን። ደግሞ እዚህ ቤተክርስቲያን ውስጥ ራሱ ተወሽቀው ስለ ቤተክርስቲያናችን ምንም ነገር የሚያደርጉት አሉ። በጣም ሌላ ነገር የሚሰሩት አሉ። እነሱ እጃቸውን ምንም ነገር በቃ እጃቸው ከሁሉ ነገር መሰብሰብ አለባቸው በዚህ ሰዓት ማለት ነው። እኛ የምናለቅሰው ለምን ነው? ለቤተክርስቲያናችን ነው። ጥንት ነበረች እቺ መስቀል አደባባይ የምትባለው ዋና ትርጉሙን ማወቅ አለባቸው። አሁን የሆነች ልጅቷ ቀደም እየተናገረ ከሚኒሶታ ነው ምናምን እያለች እየተናገረች ሰምቻለሁ። እውነት ነው። መንግስት የሚሰራው ነገር ሁሉ ነገር በቃ የተበላሸ ነው። አዳነች አቤቤ ጴንጤ ናት። መንግስታችንም ቢሆን ጴንጤ ነው። ሁላችን እዛ ላይ ጴንጤ ናቸው የያዙት። እኔ በጣም በስሜት ነው የምናገረው። ገብቶሃል በያነቅ ማለት ነው። ገብቶሃል አይደል? ለምንድን ነው እንደዚህ የሚደረገው? ለምንድን ነው ግፍ የሚደርሰው? ለምንድን ነው እንደዚህ ሁሌ ግፍ የሚያደርሱት? ሌላ ሃይማኖት ላይ ግፍ እየደረሰ እኮ አይደለም። ትክክል ተዋህዶ ላይ ነው ግፍ እየደረሰ ያለው። እኛ የምናለቅሰው ተዋህዶ የሚደርሰው ተዋህዶ ቤተክርስቲያን ውስጥ የሚደርሰው ላይ ነው ግፍ እየተሰራ ስላለ ነው የምናለቅሰው። እኛ በዚህ ሰዓት ብዙ ልጆች አለን እዚህ አውሮፓ ውስጥ ፈረንሳይም ሁላችንም የምንተው ልጆች አለን። ለዚች መስዋዕት ለመክፈል ሁላችንም በገንዘብ ቢሆን በምን ቢሆን እኛ ተዘጋጅተን ያለ ነው። እስካሁን አንዴ ደግሞ የሚታረገው ነገር በየገጠሩ በየቦታው ይሄድ የሚታረገው ነገር በጣም ደስ የሚል ነገር ነው እያረካለው። ስለዚህ ሁላችንም ማልቀስ አለብን። ቦታውን ማስከበር አለብን። እውነትን ቅድም እንዳልኩ በየጫት ቤቱ እምነት ኦርቶዶክስ ሲሆኑ በየጫት ቤቱ እዛ ተወሽቀው እኛ ምን ችግር አለው ያመልኩ የሚሉት አሉ። አይደለም፣ ይሄ አግባብ አይደለም። ለምንድን ነው የሚያመልኩት? ለምንድን ነው እንደዚህ የሚደረገው? ይሄ አግባብ አይደለም። ስለዚህ ሁላችንም መጮህ አለብን፣ ማልቀስ አለብን፣ መጸለይም አለብን። ዋና ነገር ጸሎት ነውና ስለዚህ መስዋዕት መክፈል አለብን ነው ብሎ እና ስለዚህ አመሰግናለሁ። እኔ ብዙ እግዚአብሔር ይስጥልን። እሺ ችግር የለም። እግዚአብሔር ይስጥልን አባቴ። እሺ መልካም ጊዜ። እሺ ሄሎ፣ ጤና ይስጥልን። ጤና ይስጥልኝ። እሺ ይቀጥሉ አባቴ ወደ ሐሳቦት። በድጋሚ መጥቻለሁ። ያው ቅድም ተቋርጦብኝ ነውና ሐሳብ እያቀረብኩኝ ነበረ። ምናልባት ለማስታወስ ያህል አባቶቻችን በዚህኛው ዓመት አንወጣም መብታችን ካልተከበረ ብለው ማለት ነው ያለባቸው። አንድ እሱ ነው የምለው። ሁለተኛ ነገር ምንድነው? ምናልባትም እነሱ መንግስት ያንን ገንዘብ አውጥቶ ስላሰራ በቃ በገንዘባችን ስላሰራን መስቀል አደባባዩን የህዝብ ነው ብሎ አስቦ ሊሆን ይችላል። ሲጀመር ራሱ እንደ ሃይማኖት ተቋም ራሱ መንግስትም ራሱ ለኛ ሊያሰራልን አይገባም። ያልተቀደሰ ገንዘብ አምጥቶ ነው ራሱ አካባቢውንም ያሰራልን። እኛ ምዕመናን አናንስም። ለዛ አንተ ጎበዝ ነህ፣ ማሰባሰብ ትችላለህ። ከፈለገ ብሩንም እንመልስለታለን። እውነት ነው የምልህ። ስለዚህ አባቶቻችን አሁን ቆረጥ ያለ ሐሳብ ይዘው ነው መውጣት ያለባቸው። ሲጀመር ራሱ እንደዚህ አይነት ነገር ጭስ በሚጣል ሰዓት ቀድመው ራሱ ከያሉበት አካባቢ መጥተው እስጢፋኖስ ደጅ ላይ ምዕመናኖቻችንን እኛን ረግጣችሁ ትገባላችሁ ብለው ተሰልፈው መቆም ነበረባቸው። እንደዛ ነው ማድረግ ያለባቸው። ስለዚህ አባቶቻችን አይዟችሁ ከጎናችሁ ነን ያለነው አትፍሩ ብለን ነው ልንላቸው የሚገባው። ወንድማችንም ረታብንም ራሱ አይዞ ብቻህን አይደለም ከጎንህ ብዙ አለን፣ አስፈላጊ ከሆነም እዚሁ በያለንበት አካባቢ ውጭም ብንኖርም ራሱ አጋርነታችንን በቤተክርስቲያን ውስጥ በመቆም ከጎንህ አለን በማለት ትክክልነታችንን እንገልጽልሃለን። አይዞ በርታ ወንድማችን ለማለት ፈልጌ ነው። እሺ እግዚአብሔር ይስጥልን። እሺ አባት እግዚአብሔር ይስጥልን። እሺ ሄሎ፣ ጤና ይስጥልን። እሺ አንዳንዱ ስልክ ይቋረጣል። እንግዲህ እህት ወንድሞቻችን መወያየት ጥሩ ነው። ሐሳባችንን ሼር እንደራርግ። መፍትሄ ሐሳብ ብላችሁ የምታስቡትም ነገር ካለ እየደወላችሁ ሐሳብ መስጠት ትችላላችሁ። ሄሎ፣ ጤና ይስጥልን። አሜን፣ አብሮ ይስጥልን። ቢኒ አጠገቦት ያለውን ድምጽ ቢቀንሱትና ወደ ሐሳቦት ይቀጥሉ። አሎ ቢኒ፣ ይሰማል? ይቀጥሉ አሁን። እሺ ደህና ዋልክ? እግዚአብሔር ይመስገን። አሜን። እሺ ልክ እንዳልከው መጀመሪያ እግዚአብሔር ይመስገን። አሜን። መብርሃን ቅድስት ድንግል ማርያም እናታችን፣ ቅዱሳን መላእክትን፣ ቅዱሳን ሰማዕታት በየደረጃቸው ምስጋና ይሁን። አሜን። ምክንያቱም እነዚህ ሁሉም ባይኖሩም አልኖርም ነበር። እኛ ኤርትራዊ ነኝ፣ አማርኛ ብዙ አልችልም። ትናንትም ደውዬልህ ነበር ልክ ሲያልቅ ማለት ነው። እና የወቅታዊ ጉዳይ በጣም እንትን ልትቋጠጠው ማለት አልችልም።
ብቻ አንተ የአገልግሎት ጸጋ እስከ መጨረሻ ይባርክልህ እግዚአብሔር። ከዚህ በላይም በርታ፣ ቀጥል። አሜን። ልክ እንዳልኩ የወቅታው ጉዳይ በጣም ውስጥ የሚጎዳ ውስጥ የሚያስለቅስ አእምሯችንም መቀበል ያቃተው ነፍሳችንም ረሃብ እንዳይላት የሚያስፈራ ሁኔታ ነው። ማለት መስቀል አደባባይ ማለት ልክ በትርጓሜው ስትተረጉመው የአደባባይ ማለት ነው። የኢትዮጵያ ብቻ ሳይሆን ኢንተርናሽናል በዓለም ሙሉ እንደ ኢትዮጵያ ሀገር የለም። የእግዚአብሔር ሀገር እንደ ኢትዮጵያ የለም። ትክክል። ብሉይና አዲስ ኪዳን አሳያይዘ ሁሉ ነገር እንትን የምትሄድ ሀገር አስበው። ነፍሳችን ስትጠማ ውጭ ሀገር ሆነን እሱስ እና የመስቀል አደባባይ አስታውሰው የባለፈው ዓመት መስቀል በዓል ሲከበር እንዴት ደስ ይላል። ምንድን ነው የሚባል በአማርኛ? ነፍሳችን ስትጠማ እሱ ነው ምግባችን። በሱ እንጽናናለን፣ በሱ ተስፋ እናደርጋለን። የተቀያየሙት የተጣሉት እዛ ሲገናኙም አዲስ መንፈስ፣ የእግዚአብሔር መንፈስ፣ የህብረት መንፈስ፣ የአንድነት ልክ እንደ ሀገራችን እንደዛም ተሰባስብ እናት የሆነት ቤተክርስቲያን እኮ ነው ያለች። ትክክል እንጂ ይሄ የሚለው ቅድም እንዳልከው እነዚህ ምን ችግር አለው ምናምን የሚሉ የድክመት ውጤት ነው። ገብቶሃል? የድክመታቸው ውጤት ነው። ነፍሳቸው እንዴት እንደጠማች፣ እንዴት በስጋ ነገር እንደተጠለፉት፣ የእምነታቸው ውስጥ የእምነታቸው አቅም እንዴት እንደደከመ ያስታውቃሉ። ያስፈራል ጊዜው። ትክክል። እንዴት የአጋንንት የሆነ እምነት እኮ ነው የሚያከብሩት። እንደዛ ከሆነ እንደሚያስቡት እንደጀመሩት ከሆነ በጣም አስከፊ የማይገባ ስታስበውም ለምን የኛ የሆነ መውሰድ ይፈልጋሉ ስታስበውም እና በጣም በተለይ ያለፈ ዓመት እንትን መስቀል ሲከበር ስታየው ይቅርታ አባቴ ላቋርጦትና ምናልባት ሰዓት ለመቆጠብ ያህል አጠርም እንድናደርገው በትግርኛ ሐሳቦትን ቢገልጹ በእርግጠኝነት ብዙ የትግርኛ ቋንቋ የሚሰሙ ሰዎች ስላሉ በትግርኛ አጠር አድርገው መልእክቶትን ቢያስተላልፉልን ከይቅርታ ጋር። እሺ ጥሩ ነው ያደረከው፣ ችግር የለውም። እሺ በትግርኛ ልናገር። እሺ እሺ ልክ ከመጀመሪያ ከምትበልኮ እዚ ጉዳይ እዚ ብጣዕሚ ከቢድ ጉዳይ እዩ። ናይ ነፍሲ ጉዳይ እዩ፣ ናይ ሃይማኖትና ጉዳይ እዩ። ልክ ሰማዕታት ብደሞም ከም ዝሕልፉልና ንሕና እውን ክሳብ ሞት ዝብፅሕ እንትዕር ኮይኑ ክሳብ ሞት ንበፅሓሉ ጉዳይ እዩ። ከማን እንድሕር ሓሲብናዮ እቶም ኣብኡ ደለው ዘይኮነ ኣብ ደገ ደለው ክሳብ ንካትዓሉን ክሳብ ዝብፃሕ ንበፅሓሉ ጉዳይ ዝኸየድ ጉዳይ እዚ። ምክንያቱ ኣብኡ ደለው ብናብራ ይሽጎር እዮም፣ ብዙሕ ነገር ይሕዝዎም እዮም። ሕጂ ክንሓስቦ ከለና ኩሉ ነገር እንታይ ንገብር ትፍታሕ ኣብኡ ነድህብ ፐርከስ እቲ ቦታ እቲ ንፀናንዓሉ ተስፋ ንገብረሉ ዝተቀያየሙ ዝዕረቁሉ ሓድነት ሕብረት ዝፍጠረሉ ቦታ እዩ። ናይ ቅዱስ ያሬድ ዜማ ክዝየመሉ ጸሎት ኩሉ ነገር ናይ እምየ ኦርቶዶክስ ተዋህዶ ማለት ሁሉ ንኩሉ ድሰማዕ እዩ። ዝሓለፈ ዓመት እንትሕሪ ናይ መስቀል በዓል እንትሕሪ ኮይንኩም ወላቶም ህፃናት ክዛረቡ ከለው ንመጀመርያ መዓልቲ ኢሎም መዓልቲ መፅእ ከምዚ ኣይረኣኹን ርአ ይፈልጥኒ ክብሉ ከለው እቲ ኣብኡ ብዝተፈላለየ ነገር ዝተፈላለየ ዝተቀያየመ ኣብኡ ሓድሽ መንፈስ ናይ እግዚአብሔር መንፈስ ብዕርቂ ብሰላም ብሓድነት ብተመስጦ ይድምለስካቡ። እዚ እኮ ንዕቐት እዩ። እዚ ድፍረት ካብ ዝቀፂሎም ካሊኦም ክመፁና ብካሊኦም ክመፁና እንዳተሰዓርና ናትና ንብሎ ነገር ኣይክህሉን እዩ። ኣብ ውሽጢ ኢትዮጵያ ኮይንካ ክትሪኦ በዓል ክትሕልፎ ጥራይ ዘይኮነ ኣብ ደገ ዘለና ተስፋና ይሱ ናይ ዓለም ሙሉእ ኢንተርናሽናል ዝኾነ ናይ ሃይማኖት ስራ ንሪኤሉ ተስፋ ኣሃ ለካ ከምዘለና ወላ ከም ዝተደኸምና ኣብ ዝተድከሙናስ ከምዘለና ንብለሉ ቦታ ቅዱስ ሃገር እኳ እዩ። ስለዚ እቲ ናብቲ ፍታሕ ንኽድ ብኸመይ ብሜላ ብስምዒት ተዛሪብና እዚ ናይ ስምዒት ጉዳይ ኣይኮነን። ሓቂ እዩ፣ ንዓና እዩ፣ ኩሉ ነገር ንዓና ዝግባ እዩ።
نحن دقبا بوتايو سلازي ولا كساب موت زبتصح نجار تخوينو سماعتات نخونلو جزيعيو دحر نبللو ونيلا كساب أو بيتا كريستيان حاولت تسرح هذا قبري كم زتخوينو بسمعتها يكوننا نزارب دلنا إذا أنا زحلتاسي أنا دخامي تحاسبنا لمنتاي نامنا أنا ترايو تحبو منافقان أجان أنت دلهم نحنا بوتا كجبوتو ترايو دليو لمنتاي اسكستوعوا حزب كريستيان حزب تواد كل رايوه لمنتاي قوموا نحنا فورس دلو فركس نحنا قدس بوتا يا سيطانكو نتقدس نجاريو كفرس كعنو دمتص سلازي حواس نحبر تزاراريبنا تراي نود ألف فحن بلود ديكونا بسمعت نزاربولو تزاريبنا وفحن بلود سغن بلود ديكونا فتح عبدك لنا ولا نعتولو زملكو تعالكال نزاربولو بوغ تماطيون ازي ناي هايمانوتاو وغيز ناي سمعت وغ ايكونن اذا نجر زحاريفون تاريخ تسريحو نانا خملسالو ومبر بوم دغصل نسعرلو ነገር አይኮነን ስለዚህ እሺ አባቴ እግዚአብሔር ይስጥልን አይዞን ንበት እግዚአብሔር ይስጥልኝ እሺ እግዚአብሔር ይስጥልን እሺ አንዳንድ ሰዎች ኮሜንታችሁን ያያየው ነበር ትግርኛ ያወራ ሁላ ጁንታ ብራችሁ ታስባላችሁ ይሄም እኮ ጠባብነት ከዚህ ይጀምራል ትግርኛ ያወራ ሁሉ ጁንታ ነው እንዴ ትግራውያንም እንወዳቸው ወንድሞቻችን እህቶቻችን እኮ ኦርቶዶክሳውያን ናቸው የኛው ናቸው እንጣላቸዋለን እንዴ እኔ አሁንም ቢሆን የትግራይን ህዝብ አልጣላም እመጣለው በኢትዮጵያ ላይ የተነሳው ነው ትግራይ ሆኖ ኢትዮጵያን ለማጥፋት የተነሳ ካለ እሱ ነው የምጣላው እሱ ነው የምቃወመው እንጂ እኔ ትግራይን አልጣላም ንጹህ ሰዎች ካሉ ወዳቸዋለሁ አከብራቸዋለሁ ለምን ጣላቸዋለሁ እንዴ ሁሉም ለምንድነው አንድ ነው ብላችሁ የምታስቡት መጥፎ ነገር አይምሯችሁ ውስጥ አታስቡ ጥሮዎች እኮ አሉ እንዴ በሃይማኖታቸው የማይደራደሩ ጥሮዎች አሉ በቃ ትግርኛ ቋንቋ ስትሰሙ ሁላ ለምንድነው የሚያበሳጫችሁ ለምንድነው የሚያናድዳችሁ አረ በማርያም ይሄ ነገርም እኮ አንዱ መጥፎ ነገሩ እኮ አንዱ ይሄ ነው እንደዛ እንዳታስቡ ኤርትራውያን ትግርኛ ያወራሉ ትግራዮችም ትግርኛ ያወራሉ በቃ ቋንቋውን ያወራ በሙሉ መጥፎ ነው ብላችሁ በመጥፎ ነገር አታስቡ ባካችሁን እንደዚህ አይነት መጥፎ አስተሳሰብ ባታስቡ ደስ ይለኛል ወደ ሌላ ነገር ውስጥ አልገባም ሰዓትም ለመጠቀም ያህል ነገም ተመልሰን እንገባለን እግዚአብሔር ከረዳኝና ከቻልኩ ዛሬም የቅዱስ ሲኖዶስ ስብሰባ አለ ነገም ይኖራቸዋል ነገ ብፁዕ አባታችን አቡነ ቀውስጦስ የቤተ ክርስቲያን አባት ብዙ ጊዜ ለገንዘብ ለማሰባሰብ እዚህ ጋር ላይ ቪዲዮአቸው ቀርባል ነበር እስከዛሬ አሁን ግን ስለ ወቅታዊ ጉዳይ ስለ መስቀል አደባባይ ምን ያስባሉ ምን ይላሉ ታላቅ አባት ናቸው አንጋፋ አባት ናቸው እንግዲህ ብፁዕነታቸውን ነገ ከቻልኩኝ ይዤ ቀርብና እስኪ ምን እንደሚሉን እንሰማለን አብረን ለመስማት ዝግጁ ከሆናችሁ ፈቃደኛ ከሆናችሁ አቅርብልን በሉኝ እንደምንም አመቻችቼ ፕሮግራም አስይዤ ዛሬውኑ ደጋግሜ ደዋውዬላቸው ለነገ ፕሮግራም ለማስያዝ ሞክራለሁ እንደ እግዚአብሔር መልካም ፈቃድ እነሱ ከፊት ካልቀደሙልን እኛ ብቻችንን አንችልም እነሱ ከፊት መቅደም አለባቸው አባቶች ከፊት መቅደም አለባቸው አይደለም እንዴ አባቶች መቅደም አለባቸው ከፊት ቀድመው እኛን ከኋላ አስከትለው መራመድ ይኖርብናል ማለት ነው እነሱ ከፊት ካሉ እኛም አንፈራም እኛም አባቶቻችን ናቸው በየጊዜው እየመጡ ገንዘብ ብቻ ማሰባሰብ ቤተክርስቲያን ማሰራት እንደዚህ ብቻ አይደለም ዋናው ይሄ ነው አይደለም እንዴ ዋናው ይሄ ነው በዚህ ሰዓት ከተዋህዶ ጎን አብሮ ከፊት ሆነው ሁሉን ነገር ማድረግ አለባቸው ብዬ አስባለሁ በተቻለኛ አቅም እግዚአብሔር ከረዳኝ ሞክራለሁ እንዳልኳችሁ ሙሉ ለሙሉ ቃል አልገባም ከስብሰባ በኋላ ሁኔታዎች ምቹ ከሆኑልኝ ግን ለማቅረብ ምንም ጥያቄ የለውም እሞክራለሁ ከሚመቻቸውና ሰዓት ካላቸው 100% ደግሞ እምቢ እንደማይሉኝ አምናለሁ ማለት ነው እስቲ ስልክ ልቀበል ከኢትዮጵያ የተደወለ ነው ሄሎ ጤና ይስጥልን ሄሎ ጤና ይስጥልን እሺ ሄሎ ጤና ይስጥልን ሄሎ ሰላም ጤና ይስጥልን እሺ ድምጾትን ትንሽ ከፍ ቢያደርጉ እሺ ያው ከዚህ በፊት ኢንስታግራም ላይ እናወራለን አብሽ ለማንኛውም እሺ ሐሳቤን ልስጥ እሺ ያየነው የመስቀል አደባባይ ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ
ጥያቄ የሚገባም አይደለም ሲጀመር ለኢትዮጵያ ኦርቶዶክስ ተዋሕዶ በንጉሱ ዘመን የተሰጠ ሀብታችን ነው። እናም በዚህ ነገር ጥያቄ ሊገባ አይችልም። እኔ በጣም የገረመኝ ነገር ቢኖር አስለቃሽ ጭስ ቤተ መቅደስ ውስጥ ቤተ እግዚአብሔር ውስጥ መክተታቸው ነው። እንዴት ሰው በጣም በሚጨስበት መዓዛ ባለው ከክርስቶስ ጋር ሰው በሚነጋገርበት እንዴት ያደርጋል? በእውነት ይሄ ይቃወማል። መስቀል አደባባያችን የኛ ነው ካለ ሰው በእውነቱ እንዴት ይሰደባል? እንዴት ይደበደባል? ሰው ሊክብሩ በመቆሙ እንዴት እንዴ! ብፁዕ አባታችን አቡነ መልከጼዴቅ ስለዚህ ያሉት ነገር በጣም አስገርሞኛል። ከዛ በኋላ ምጣፍ ሰው ሀሳብ ላለመሻማት ልዩያቸው ላለመሻማት ቤተክርስቲያን ውስጥ አስለቃሽ ጢስ ከለቀቁንበትና ምን እንጠብቃለን? ገለውናል እኮ። የመስቀል አደባባይ ጉዳይ እንኳን በንግግር የሚበቃም አይደለም። ወጣቶቻችንን እኛ አባቶቻችንን እየተቆጣን የምናወርዳቸው እንጂ ለአንዲት ተዋሕዶ መሆን ካቃታቸው የሰማዕታት አጽም እሾህ ሆነው ይገኙ በቅርብ ቀን መቋጫ ያገኛል ብለዋል። እኔ አሁን ለኢትዮጵያ ሕዝብ የማስተላልፈው እነሱ በዚህ እንዳሉ እኛም በሌላ ነገር ለተነሳን ደግሞ በጸሎትም ደግሞ እንነሳው። በዛም ነገር ደግሞ እናሸንፋለን። ጠላት መነሻው በጣም ብዙ ነው። ለእግዚአብሔር የሚሳነው ነገር የለም። ሁሉ ነገር ይስተካከላል። አንዳንዴ መሪዎች ሲሾሙ ለመውረድ ብቻ ይመስለናል፣ ለጥፋት ይሾማሉ። ይህንን መዘንጋት የለብንም። ስለዚህ ሊያስተምረንም ስለሚሆን ሁላችንም በያለንበት በእግዚአብሔር ሁሉ ነገራችንን፣ መስዋዕታችንን፣ ጊዜያችንን እንስጥ። የዚህ ዘመን መስዋዕትነት ራስ መደብደብ ላይሆን ይችላል። ስለ እግዚአብሔር መመስከር ነው። ወንጌል የምስራች ነው። ስለ ክርስቶስ ፍቅር መናገር ሊሆን ይችላል። ስለዚህ ያንን ነገር አንዘንጋ። እሺ፣ እግዚአብሔር ይስጥልን። እሺ፣ እግዚአብሔር ይስጥልን። እሺ አባቴ፣ እግዚአብሔር ይስጥልን። እሺ፣ እሺ። ሄሎ፣ ጤና ይስጥልን። እሺ፣ አንዳንዶች ስልክ ይቋረጣል ሲደውሉ፣ አንዳንዶች ስልክ ይቋረጣል። በተቻለኝ አቅም ለሁሉም እድል ለመስጠት እየሞከርኩ ነው። ሄሎ፣ አቤት፣ ጤና ይስጥልን። እግዚአብሔር ይመስገን። እሺ አባቴ ይቀጥሉ። እሺ ከጀርመን ነኝ። ልጅ ብኒ አሁን አበበች ምናምን የተናገረችው ጥሩ አይደለም። ገንዘብ መሰብሰብ ከህዝብ ምናምን አለች፣ ግን እዚህ ተገቢ አይደለም። ገንዘብ ከፈለገች እንሞልሰዋለን። የተቀደሰ ገንዘብ ነው የምንፈልገው፣ ህብ የሆነ ገንዘብ አንፈልግም። ትክክል። በተለይ ደግሞ የእሽር ድንግል ማርያም ነች። እኔ የእሽር ድንግል ማርያም ሲል በቃ መስዋዕትነት አስፈለገ። በህይወት ከሆነ በህይወት አንገት ይሰጣለሁ፣ አስፈላጊ ከሆነ ይሄዳለሁ። በእምነት ደግሞ ቀልድ የለን። አንተ በርት፣ መሰብሰብ ትችላለህ። ሁሉ ነገር መልካም ሰው ስለሆን በትችለው ነገር በርት፣ አልጠገባለን። መምህር መረጣብ ጥሩ ስለሆነ እየተፈለገ ነው። ፖለቲካ ሳይሆን ደግሞ መተው አለብህ። ታውቃለህ? ትክክል። ኢትዮጵያ ካለች ሁሉ ነገር እንመራለን። ኢትዮጵያ ከሌለ ደግሞ ሁሉ ሰው የለም ማለት ነው። ስለዚህ በእምነት ቀልድ የለም። አሁን ኤርትራዊ ነህ ትግራዊ ነህ የሚባል ነገር የለም። ኦርቶዶክስ ነው። ተዋህዶ ነው። አልጠገበና አንተ በርታ። እኛ አስፈላጊ ከሆነ በገንዘብ ከሆነ በገንዘብ፣ በህይወት ከሆነ በህይወት ሁሉ ነገር እንሄዳለን። በመስቀል አደባባይ ቀልድ የለም። እግዚአብሔር ይስጥልኝ። መልካም ምሽት። አሚን። እናመሰግናለን በጣም እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እንዴት ደስ ይላል። ኤርትራዊ ወንድምህ ይሄው ደፋ ቀና እያለ ነው። ኤርትራዊ ወንድሞቻችን እህቶቻችን ይሄው በጣም ደስ የሚል ነገር። ሄሎ፣ ጤና ይስጥልን። ሄሎ፣ ሄሎ። ስልክ አጠገባቸው ከፍተው የሚሉም አሉ። ሄሎ፣ ጤና ይስጥልን። ጤና ይስጥልኝ። ግን እንዴት ነህ? እግዚአብሔር ይመስገን። ማን እንበል? ከየት ነው? ቃላ እባላለሁ። ኬንያ ነው የምኖረው። ትናንትና ደውዬልህ ነበረ። እሺ ይቀጥሉ። ገልጬ ነበር። ዛሬ ሁለት ነገር ብቻ ነው መናገር የምፈልገው። አጋጣሚ ትንሽ አይቸው ያዘንኩበት ነገር ነው እና ትናንትና አጋጣሚ ወደ ኢትዮጵያ ደውዬ ነበረ ጓደኞቼ ጋር ቤተሰብ ጋር እና ከናካቴው ምን እንደተፈጠረ እያለ እንደሆነ የማያውቁ ሰዎች አሉ። እንደዚህ አይነት ነገሮችን አጥብቀው እየተከታተሉ አይደለም ብዙ ሰዎች። ምንም ጭራሽ ኢንፎርሜሽን የሌለው ሰው አለ። እዚህም ላይቭ የምትከታተሉ ፕሊዝ ሼር ቢደረግ፣ ሼር በጣም ብናደርግ
ሰው ቢያቀው ምክንያቱም ተራ የአርቲስት ነገር ቢሆን ስንት ተጥለቅልቆ ነበረ ዩቲዩበሮች ብዙ የማከብራቸው መምህራኖችም ዝምታ ቢሰበር ጥሩ ነው ምክንያቱም አንድ ላይ ህዝባችን አንድ ላይ ሆነን የሆነ ነገር እንኳን ስንል ነው ምንሰማው ኦርቶዶክስ በቃ ዝምታ አለን በጣም እኔ ምስኪንነትም ነው ፈርሃ እግዚአብሔርም ስላለን ነው ዝም እንላለን ሁሉ ነገር የሰው የፈለገው ሲናገር ዝምታ ነው አሁን ግን ዝምታችንን ብንሰብር መልካም ነው ምክንያቱም በመንግስት ደረጃ እርዳታ የሚረዳው ዮናታን እየተባለ ነው ግን ምትፈውሰው ቤተክርስቲያናት ስንቱ የተጎዱትን ለቅማ HIV ግረስ መራመድ ያልቻለ ፈውሳ ምታወጣው ቤተክርስቲያናት እና ፕሊስ የኦርቶዶክስ ልጆች ፕሊስ ይሄ ነገር ቢሰራበት እኛም ስነ ስርዓት ይዘን ምክንያቱም ብዙ ኦርቶዶክሳዊ ነው በቃ የሚወቀሰው በየቦታውም ስሙ የሚጠራው ኦርቶዶክሳዊ ስለሆነ ስማችንን በመጥፎ እንዳይነሳ አመፀኞች እንዳንባል እኛ ሰላም እንደምንፈልግ ለመናገር ነው በጣም ቴንኪው ቢኒዬ ነገር ፕሊዝ ሰው ከናካቴው እያየ አይደለም ጭራሽ ምን ወይ ኢንተርኔት ተዘግቶ ይሆን አላውቅም ሰው ምንም እያየው አይደለም እና ሼር አርጉ ላይቭ የሚያላችሁ ሰዎች ፕሊዝ ሼር በማድረግ ለዓለም ይዳረስ ይሄ ነገር እሺ እግዚአብሔር ይስጥልን እሺ አባት እሺ ሄሎ ጤና ይስጥልን ሄሎ ይሰማል እሺ ድምጾትን ከፍ ቢያደርጉ ትንሽ ከይቅርታ ጋር አይሰማም ጮክ ይበሉ አይሰማም ኦኬ አሁን ይሰማል ይቀጥሉ እንዴት ነው ይሰማል እግዚአብሔር ይመስገን ላይቭ ፕሮግራም ላይ ያለ ነው እሺ እኔም ሀሳቤን ልሰጥ ነበር ይቻላል ሊስቱ ይኸው ላይቭ ላይ ነው አሁን ባለው የኢትዮጵያ ሁኔታ በጣም የሚያሳዝነው ሀገራችን በጣም በእውነቴን ነው እኔ አዲስ አበባ ነው ተወልጄ ያደግኩት የሚታየው ነገር ግን እጅግ አሳዛኝ ነገር ነው ይሄ ሰውዬ በእውነቴን ነው የምለው እኔ መብርሃን እንደው ምስክሬነት መውረድ አለበት ከስልጣኑ መውረድ አለበት እኛ ኢትዮጵያኖች እስከ ዛሬ ድረስ ያላየነው ነገር ነው እየሆነ ያለው ሀገሪቷ ላይ የስንት እናት እንባ የትግራይ እናቶች አክሱም ጽዮን ስትደፈር ከነጫማቸው ገብተው እኔ እውነቴን ነው የምልህ ስለዘር አይደለም እኔ ላይክ ማውራት የምፈልገው በጣም የሚያሳዝን ድምጾ ተደብቋል ከፍ ይበሉ እናቴ ሄሎ ድምጾት አይሰማም የኔ እናቴ ያስተካክሉት አሁንም ሄሎ እየተሰማ እሺ አሁን ነው መሰማት የጀመረው ተቋርጦ ነበር እሺ ይቅርታ እና አሁን የመጣው ነገር ግን በጣም የሚያሳዝን ነው በጣም በቀን 3 ጊዜ የሚዋሽ መሪ እንዴት ነው እኛ ጭንቅላታችንን አይምሮአችንን ማሰራት አለብን እኔ ክርስቶስ ነኝ ቢል እናምናለን ማለት ነው እኛ ኢትዮጵያኖች ይሄ ነው ጭንቅላታችን ማለት ነው ማመን መንቃት መቻል አለብን ትግሬ ወንድሜ ነው ከውስጥ ያለ ነገር ፐርሰናል ነው እግዚአብሔር የሚጠይቀን በግሩፕ አይደለም የሚጠይቀን ነፍሳችን እኮ አሁን ስንንቀሳቀስ ምንም ጋራንቲ የለም ምን ሀፕን እንደሚያደርግ አንተ በግልህ በራስ በነፍስ ትጠይቅባታለህ ምን ሰርተሃል ተብለ ዘረኛ ነህ ወይ ተብለ ገብቶሃል ውስጣችን ያለውን መጥፎ ነገር ሙልጭ አድርገን ማውጣት ነው ያለብን እምነቱም ይስተካከላል መሬት በመሬት አይደለም መጣላት ያለብን መጀመሪያ የሰው ልጅ እግዚአብሔር የፈጠረው ክቡር አድርጎ የፈጠረው የሰው ልጅ ነው
በራሱ በአምሳሉ የፈጠረው። እኛ ደግሞ እንግዲህ እንደ እምነታችን እንደ ኦርቶዶክስ እኔ ስማር ያደግኩት የሰው ልጅ ሰው እንደሆነ ብቻ ነው እንጂ እገሌ አማራ ነው፣ እገሌ ትግሬ ነው፣ እገሌ ጉራጌ ነው፣ እንደዚህ በሉ እንዲህ በሉ እኔ አላደኩም በነዛ አይነት ሁኔታ ውስጥ። አሁን ግን የሚታየው ነገር አንዱን ብሔር እየገፉ ምን እየመጣ ነው? አሁን መከራ በመከራ ላይ መከራ በመከራ ላይ መከራ እየመጣ ነው። መጀመሪያ ሰው ይሄ የሚሰራው ነገር ኤርትራ ወንድሞቻችን ቢሆኑ ግን ክብር መኖር አለበት። እነሱ በብዙ አይነት ሲቹዌሽን ውስጥ ያለፉ የኖሩ ህዝቦች ናቸው። ባባ ሊመስለን ይችላል ወዳጆቻችን ናቸው ምናምን። እኔ ፐርሰናሊ እንዲህ ብዬ መናገር አልፈልግም፣ ግን እንደ ሁለተኛ ዜጋነታቸው ተከብረው እዛው መኖር አለባቸው። ሲገቡም እንደ ሁለተኛ ዜጋ ምን እየተፈጠረ ነው አዲስ አበባ ውስጥ? ማን ነው ረብሻውን የሚቀሰቅሰው? ማን ነው የእምነት ፖለቲካ እያመጣብን ያለው? ማን ነው ብጥብጡን የሚፈልገው? ኢሳያስ ምን እየሰራ ነው? አብይ ምን እየሰራ ነው? ማን ነው? አምላክ ነው አብይ እንደዚህ ምን የሚመለከው? ሰው አይደል እንዴ? ቤተክርስቲያን እንዲህ ምስቅልቅሏ ፖለቲከኛ እስከሚበዛባት ድረስ ቄሱ ፖለቲከኛ እስከሚሆን ሂድ ዝመት በለው ግደለው ጨፍጭፈው እስከሚል እኔ አልደግፍም። እኔ በራሴ ነፍሴ ተጠያቂ ስለምትሆንብኝ ኖ ነው የምለው። ቄስ ሆኖ ስለ ፖለቲካ የሚሰብክ ከሆነ ኖ ለእኔ ቄስ አይደለም። እውነቴን ነው የምልህ ቢኒ፣ ይሰማኛል ኢትዮጵያዊነቴ። ለምን ላይክ አገራችንን ስናስብ ነገር መግቢያ የለንም እንዴ ብለን እንጨነቃለን። ገባ ስትሄድ የሌባው ብዛት ብዙ ችግር አለ አይተነው ማናውቀው። ስለዚህ መጀመሪያ የሚቀድመው ኢትዮጵያዊነታችን። ሁላችሁም ዩቲዩበር የሆናችሁ ሰዎች መስበክ ያለባችሁ ኢትዮጵያዊነት ይቀድማል። በቃ ትግሬ አማራ አንበል። ትግራይ ውስጥ ደም እየፈሰሰ ነው። ስንት 40 ዓመት 50 ዓመት በገዳም ውስጥ ምንም ነገር ብርሃን የማያውቁ ሰዎች ገብረ ዳሞ ተወርውረው ገደል አውጥተው ወርውረዋቸዋል፣ ጁንታ እየተባሉ። ያ እንባ ወዴት ይሄዳል? ያ ሀዘን ከነሱ በላይ ጿሚ አለ እንዴ? ከነሱ በላይ ክርስቲያን አለ እንዴ? ከሰሜኑ ህዝብ በላይ እውነቴን ነው የምልህ። ያ እንባ ይኸው መከራ እያመጣ ነው። ተዘቅዝቆ ሰው ወደ ገደል ተወርውሮ እስከሚገደል ድረስ ባህታዊ አንተ ጁንታ ነህ ውጣ ከዚህ ውስጥ። ብርሃን የማያውቁ ሰዎች ጽዮን ማርያም ጫማው ልቁና ኦኬ ፈትሹ ግቡ ሲባሉ ከነ ጫማቸው ነው የገቡት ኤርትራውያኖች። ህፃናት በቁመኗ ህፃን ልጅ የ4 የ5 ዓመት ህፃናት ልጆች ስጋቸው እንዲከብራቸው ላይ በቢላ እንዲህ እየፈቀፈቁ ነው ያነሱት። ካኒ ብሊትስ እውነቴን ነው የምልህ። ስለዚህ ፕሊዝ እውነቴን ነው የምለው። በጣም የባሰ ነገር ሳይመጣ መጀመሪያ እነዚህ ሰዎች መውጣት መወገድ አለባቸው። እሺ እግዚአብሔር ይስጥልን። የሴራ ፖለቲካ ነው እና እምነት አይደለም። አሁን ነው ቅርብ ቀን ነው ስለ መስቀል አደባባይ ምናምን አጀንዳውን ሲያዞር ነው ሰውየው። ይሄ ክርስቲያን፣ እስላም፣ ጴንጤ እያለ ደግሞ አሁን ደግሞ ህዝቡን በጎን ደግሞ ሊያፋጅ ነው። አንደኛ እስረኛ ታሰረ፣ አንዴ ፈታው፣ አንዴ አሰርኩ፣ እኔም አልሰማሁም ይላል። እንዴት እውነቴን ነው እንዴ እናሰራው? ሁላችንም ጭንቅላታችንን ከፖለቲካ ከምናምን ከዘር ነፃ አድርገን ንጹህ አድርገን ቁጭ ብለን አስበን ሁላችንም መስራት ይጀምር ጭንቅላታችን። እንደ ኢትዮጵያውያኖች እውነት በጣም ነው የሚያሳፍረው። እሺ እግዚአብሔር ይስጥልን። ልታስተላልፉልን። እሺ መልካም ጊዜ። እሺ እንግዲህ በመላው ዓለም የምትገኙ ስልኬ ፋታ የለውም እውነት ለመናገር አሁንም ድረስ እየጠራ ነው። አንዱን ሲዘጋ አንዱ ይደውላል። ስልክ ልቀበል ወይስ ይብቃን? እስቲ ኮሜንት ላይም እየሰጣችሁ በተቻላችሁ አቅም ግን ብታሳጥሩት ከአንድ ደቂቃ በላይ መልእክት ባታስተላልፉ
ከአንድ ደቂቃ በላይ መልእክት ባታሳልፉ። ሄሎ ጤና ይስጥልን። አይ ቢኒ እንዴት ነህ? ደህና ነህ ወይ? እግዚአብሔር ይመስገን። ላይቭ ፕሮግራም ላይ ያለ ነው። እሺ ማስተላለፍ የምፈልገው እኔ ፕሮቴስታንት እምነት ተከታይ ነኝ። እሺ ወይዘሮ አዳነች አቤቤ ያደረገችውን ንግግር በጣም ጠልቼዋለሁ። እኛንም አትወክልም። ይሄ መስቀል አደባባይ የኦርቶዶክስ አጽመ ርስት ቦታ እግዚአብሔር ይስጥልን። ጥያቄም የለው ወጪ አውጥቻለሁኝ ይሄን ያህል እንዲህ አድርጌያለሁ ለምትለው እኔ ራሴ ያዋጣለሁ ለኦርቶዶክስ ቤተክርስቲያን በገንዘቡ ይመለስላታል። ቦታ ሞልቷል። የፈለገችበት ቦታ ላይ ሰርታ የህዝብ አደባባይ መስራት ትችላለች። ከዛ ውጪ ይሄ ኦርቶዶክስን ሃይማኖትን ጥላቻ ውስጥ መክተት ፕሮቴስታንቱን ልክ ትግራይ ህዝብ ላይ ይደረግ እንደነበረው ልክ ትግራይ ሁሉ የወያኔ ደጋፊ ነው ተብሎ ሁሉም ሰው እንዲጠላው አሁንም ፕሮቴስታንቱ አሁን የዚህ ሐሳብ ደጋፊ ተደርጎ በሌላ ሃይማኖት ጥላቻ እንዲያድርበት ነው ያደረገችው። አልጠቀመችውም። ይሄንን ደግሞ ጥላቻኛ አንፈልገው አንደግፍ። ትክክል። ይሄን ልልክ ነው የደወልኩት። ሁለተኛ ደግሞ እኔ ኢትዮጵያዊ ነኝ። በኢትዮጵያዊነቴ ነው ማምነው። ትግራዋይ አይደለሁኝም። ግን ይሄ ከዚህ ቀጥሎ ልናገር ያሰብኩትን ሐሳብ በሌላ እንዳትተረጉሙት ነው። እሺ አክሲዮን ጽዮን ውስጥ እንደዛ ሲያደርጉ ኦርቶዶክስ ቤተክርስቲያን ዝም ብላለች እና ያ ዝምታ አሁንም ድጋሚ መጣ። ሃይማኖት ሌላ ነገር ነው፣ ፖለቲካ ሌላ ነገር ነው። ቤተክርስቲያን ተደፍራለች። ቅርሶቿ በሌላ ሀገር ተሰርቀው ተወስደዋል። እዛ ትግራይ ውስጥ ያሉ የት እንደተወሰዱ ይታወቃል። እንደዛ ሲደረግ ዝም ብላለች። ይሄ ዝምታ አስፈላጊ አይደለም እና እባካችሁ ንቁ። እኔ ኦርቶዶክስ ቤተክርስቲያን እንደ ሃይማኖት ብቻ ሳይሆን ማየው አክሱም የኔ ነው፣ ላሊበላ የኔ ነው፣ ጎንደር የኔ ነው። ሃይማኖት ደግሞ ሌላ ነገር ነው። መስቀል አደባባይ የኔ ነው እና ዝም አትበሉ። በቃ ዝም አትበሉ ነው ማለት። እሺ እግዚአብሔር ይስጥልን። እሺ እንግዲህ በመላው ዓለም የምትገኙ ብዙ ሰዎች የደወሉ ሐሳብ አስተያየታቸውን እየሰጡ ነው። ብዙ ስልክ የተደወለ ነው። አሁንም እስኪ የተወሰነ ስልክ ልቀበል። ሄሎ ጤና ይስጥልን። ሄሎ ጤና ይስጥልን። ማን እንበል? ከየት ነው? ሊሊ ነኝ ከስዊድን። እሺ ድምጾትን ከፍ ያደርጉና ወደ ሐሳቦት። ኦኬ የኔ ሐሳብ ትንሽ ከዚህ ላይ ይችላል። የኔ ሐሳብ ምንድነው? ይሄ ነገር የተሰማው በጣም በአጭር ጊዜ ነው እና ተረጋግቶ ያንን አሁን ምረታብ ያደረገው ምንድነው? ወዲያው ነው እንደሰማ በቃ ተነሱ የተባለው እና ይሄ ነገር እንደው ሰው ግልብጥ ብሎ ወጣቱ በተለይ ቢወጣ ኖሮ መጥፎ ነገር ይፈጠር ነበረ እና ምናልባት ሰውም ሊሞት ይችላል እና ይሄ ነገር ትንሽ ተረጋግቶ በስብሰባ ከአባቶች ጋር ሆኖ በስብሰባ ቀስ ብሎ ተረጋግቶ ቢደረግ፣ ምክንያቱም የአንድ ሰው ነፍስ መጥፋት ስለሌለበት ማለት ነው እና ይህንን ማስተላልፈው። በተረፈ ቦታው ላይ ደግሞ ብዙ ጊዜ ኮንሰርትም ይደረግበታል እና የሃይማኖት ነገር ብቻ ነው ኦርቶዶክስ የምትቃወመው እንጂ እንደዚህ አይነት ኮንሰርቶች መጠጥ አለ፣ በዛ ላይ ብዙ ነገሮች ይደረጋሉ እና ያንን ነገር ማስተው አልተቻለም። ምክንያቱም የህዝብ ስለሆነ ያ ቦታ ሴንተር ነው፣ የህዝብም ስለሆነ ያው ከሃይማኖት ጋር ብቻ ነው ኦርቶዶክስ የማትሰብለው እና እንጃን ይሄ ነገር ኦርቶዶክስ ብትፈቅደው ለእሷ ምሳሌ ቦታው የእሷ ስለሆነ ለአባቶች ፈቃድ ይጠይቅ ኖሮ እነዚህ ሶስት ፕሮቴስታንቶች እምቢ አይባሉ ነበረ። ምክንያቱም ያው ይዞታው ላይ ኦርቶዶክስ ስለሆነ ጥያቄው ወደ ከንቲባዋ ሳይሆን ወደ ቤተክርስቲያን ቢሆን ኖሮ አይከለከሉም ነበር የሚል ሀሳብ አለኝ እና ይህንና በቃ አመሰግናለሁ። እና ቶሎ ሰውን አለም መረታብ ያደረገው ነገር ትንሽ እንትን ብሎኛል። ምክንያቱም ሰው ቢወጣ ኖሮ የዛን ጊዜ ግጭት ይፈጠር ነበር። አንድ ሰው እንኳን መሞት የለበትም በዚህ ምክንያት እና ተረጋግተው ቁጭ ብለው አስበውበት ከዛ በኋላ መፍትሄ ቢፈለግ ጥሩ ነው እላለሁኝ። እሺ እግዚአብሔር ይስጥልን። እሺ
በነገራችን ላይ እዚህ ፕሮግራም ላይ ማንኛውም ሰው ሲደውል ሐሳቡ የራሱ የደዋዩ እንጂ የኔ ሐሳብ እንዳልሆነ እንደምትረዱ ተስፋ አደርጋለሁ። ማን እንደሚደውል ከየት እንደሚደውል የማውቀው ታሪክ የለም። የሚደውልልኝ ስልክ በሙሉ ነው ማነሳው ያለው ማለት ነው። ስለዚህ ሰዎች ደውለው የራሳቸውን ሐሳብ የራሳቸውን ስሜት ስለሆነ የሚሰጡት የኔ ሐሳብ እንዳልሆነ ያው እንደምትረዱኝ ተስፋ አደርጋለሁ ማለት ነው። እስኪ አሁንም ተወሰነ ስልክ ልቀበል። ሼር ያደረጋችሁት ለሁሉም ላይክ አድርጉት፣ ሼር አድርጉት። ሄሎ ጤና ይስጥልን። ሃሎ ልጅ ቢኒ ጤና ይስጥልን። እኔ ስቲፋኖስ እባላለሁ ከስዊዘርላንድ ነው የሚደውለው። እሺ በዚህ ጉዳይ በጣም እንቅልፍ አጥተን ነው ያለን። ምክንያቱም የኦርቶዶክስ ጉዳይ የሁላችን ጉዳይ ስለሆነ እኔ ኤርትራዊ ነኝ፣ ብዙ አማርኛ ሆነ አይችልም፣ ግን ይገባል ግን በዚህ ጉዳይ ሁላችን እንቅልፍ አጥተናል። ስለዚህ አባቶች እንዳሉት ሁሉ እየሰማሁ ነው የነበርኩ። አባቶች የሚባሉ ግን በዛን ጊዜ የሉም በዛን ሰዓት። ምክንያቱም አባት የሚባል ቀድሞ ወደፊት የሚመጣ ነው። በኤርትራ ይሁን በኢትዮጵያ ያለው አባቶች የሉም በዛን ጊዜ። ምክንያቱም መስቀል ይዘህ ወደ ኋላ መባል የለብንም። ምክንያቱም መስቀልን ይዘው ያልተከተለን የሚል በማሪቆስ ወንጌል አለና፣ ስለዚህ የት ነው የነሱ ተራቸው? አሁን አባቶች የሚባሉት የት ነው ተራቸው? ተራቸው እዚህ አሁን ነው። አሁን ስለሆነ ለምን እንደዚህ ጠፉ? እንደ ስቲፋኖስ መሰዋት ነበረባቸው በዛን ጊዜ። ግን በቃ የቅዱስ ስቲፋኖስ ቤተክርስቲያን እስከ ጭስ እንትኑ ማድረግ ለፖሊሶች ይሁን ሌሎችን ይሁኑ እግዚአብሔር ምሕረት ለሀገራችን ምሕረት ይስጥልን። አባቶች ደግሞ ይቅርታ አድርጉልንና ቀድሞ ወደፊት መምጣት አለባቸው። መስቀል ይዘው ወደ ኋላ መባል የለባቸውም ነው የሚለው። እግዚአብሔር ይስጥልን። ትንሽ አማርኛ ብዙ አልችልም፣ ግን ይገባቸዋል። ችግር የለም። በደንብ ይሰማል። እሺ እግዚአብሔር ይስጥልን። እሺ በቃ ግን አንድ ደግሞ አለ መምህር ዘመድኩ የሚባል ሰው ብዙ ትንሽ ለምቼ ነበርና፣ ስለዚህ እነዚህ ደግሞ በግል መነጋገር ይገባቸዋል ልጅ ቢኒ። ምክንያቱም ትንሽ ይሰማለሁ፣ ግን በቃ ደስ አላለኝም አነጋገሩ ለሰውየው። ስለዚህ በኦርቶዶክስ ያለው ሁኔታ በሁሉ ቦታ እነሱ ነው ያዙት ምን ነው ፕሬዝዳንት ያዙት፣ ጠቅላይ ሚኒስትር ያዙት፣ ከንቲባን ያዙት፣ ግን ለኦርቶዶክስ መድፈር የለባቸውም እንደዚህ የሚባል ቃል ሰምቻለሁ ሰውየው ሲናገር። ግን በቃ በግል አንተ አገኝተህ ምናምን ተነጋገር ከሱ ጋር። እሺ እግዚአብሔር ሀገራችን ይጠብቅልን። አሜን። እሺ እግዚአብሔር ይስጥልን። እሺ እግዚአብሔር ይስጥልን። እንግዲህ በመላው ዓለም የምትገኙ እስከ ዛሬ ድረስ መስቀል አደባባይን ኦርቶዶክስ ተዋህዶ ብቻ ነበረች መስቀልን ስታከብርበት የነበረችው። አሁን ግን እየተነሱ እኛ የምናክብርበት እስከ ዛሬ የት ነበራችሁ? ትልቁ ጥያቄያችን ነው። እስከ ዛሬ የት ነበራችሁ? አሁን ምን ታይቷችሁ ነው ለማክበር የመጣችሁት? በነገራችን ላይ ፓስተሩ ማነው ስሙ ዘላለም ነው የሚባለው ይቅርታ ጠይቋል። ቅድም እያየው ነበረ ፌስቡክ ላይ ይቅርታ ጠይቋል። የተዋህዶ ልጅ ግን አሁንም ተኝቷል። ፓስተሩ ለጥፋቱ ይቅርታ ጠይቋል። እንወርሳለን በማለቱ ይቅርታ ጠይቋል። ለዛ ይቅርታ ጠይቋል። የተዋህዶ ልጅ ግን አሁንም ተኝቷል። ችግር የለም እያለ ተኝቷል። እያንኮራፋ ነው ያለው። መነሳት አለብን፣ መንቃት አለብን። የተዋህዶ ልጆች አንድ ላይ ሆነን በአንድ ድምጽ በአንድ ላይ ቦታችንን እኮ ነው። እኛ እኮ የኔ ጥያቄ የሆነብኝ ምንድነው ጥፋታችን? መስቀል አደባባይ የኛ ነው፣ መስቀላችን ይከበርልን፣ ቦታችን ይከበርልን ያለው ምን አጠፋን? ሌላ ቦታ አልሄድንም እኮ እንዴ። እኔም ማቀው ድሬዳዋ ሂዱ እስቲ፣ ስሙን ኮሜንት ላይ ጻፉልኝ በእናታችሁ። ድሬዳዋ የሆነ መስገጃ ቦታ አላቸው ሙስሊሞች። ኦርቶዶክሱ ሄዶ እዛ እንስገድ መስቀልና ክብር ብሎ ያውቃል እንዴ? አያውቅም። ለምን? ቦታው የሙስሊሞች እንደሆነ ይታወቃል። መስገጃ ቦታ አላቸው ድሬዳዋ ላይ። ኮሜንት ላይ ብጽፉ ደስ ይለኛል። ማንም የትኛውም እምነት ሄዶ አይረብሻቸውም ማንም። ስለዚህ ቦታችን ይሄም የኛ ቦታ ነው፣ የራሳችን ቦታ ነው። ለምን አተውንም? እኛ የማንንም አንነካም። እስከ ዛሬ ምንም ሳትናገሩ አሁን ምን ታይቷችሁ ነው እንደዚህ ነው የሁሉም ነው ምናምን? ምን አመጣው? ሆሳዕና 4 ዓመት ሙሉ መስቀል እየተከበረ አይደለም፣ ተከልክሏል። አሁንም የዚህ ዓመትም አልተከበረም። 4 ዓመት ሙሉ መስቀል አልተከበረም፣ ሆሳዕና አልተከበረም።
ስለዚህ ሁላችንም ቆም ብለን የምናስብበት ጊዜ ነው ያለው ማለት ነው። እንግዲህ እህት ወንድሞቻችን ፕሮግራሙን ለሁሉም ሼር አድርጉት፣ ላይክ አድርጉት። ወዳጅ እንዳለው ሁሉ ጠላት አለ እዚህ ፕሮግራም ላይ ምን አወራ ምን ሊል መጣ እያለ ለማዳመጥ የሚመጡ በጣም ብዙ ሰዎች አሉ። ምንም ጥያቄ የለውም። እስኪ አንድ ስልክ ልቀበል። ሄሎ ጤና ይስጥልን። ሄሎ ጤና ይስጥልን። ይሰማል? አዎ። እንዴት አመሻችሁ የእግዚአብሔር ቤተሰቦች? እግዚአብሔር ይመስገን። አዎ እያዳመጥኩኝ ነበረ። ማለት ቢኒ የምለው ነገር የሆነ የለም ተናግሬ የምጨርሰው ነገር እንደሌለ ባክ ብቻ ሁላችንም ታመናል በዚህ ሰዓት ላይ። እኔ በጣም ነው የታመምኩት። ለዚህ መማችን ደግሞ መድኃኒትም መፍትሄም የሚያገኙት አባቶች ናቸው አይደለ? አባቶች በዚህ ሰዓት አለው ሊሉን ይገባል ለሁላችንም። በዚህ ሰዓት ኦርቶዶክስ ቤተክርስቲያንም ህዝቦቻችን ሁላችንም ታመናል። መብላት መተኛት እስኪያቅተን ድረስ እኔ በጣም እየተሰማኝ ነው የደወልኩት። በነገራችን ላይ ከዩኬ ነው ነበር። በአሜሪካም ሆነ በተለያዩ ሀገራት ስንኖር መስቀልንም ጥምቀትንም እናከብራለን። በሰው ሀገር ተከብረን ሃይማኖታችን ተከብሮልን እያከበርን እየተከበርን በሀገራችን ግን ማክበር እስኪያቅታቸው ድረስ መከበር እስኪያቅተን ድረስ ደርሰናል። ይሄ በጣም በጣም የሚከብድ ነገር ነው። እንዴት ነው ኢትዮጵያዊ ነን ብለን በአንድነት ልንኖር የምንችለው? እዛ ጋር ኢትዮጵያዊነት ማንነታችን እምነታችን እየተደፈረ መሆን የምንፈልገውን ነገር መሆን እያቃተን እንዴት ነው ለኢትዮጵያ የምንጸልየው? እኔ ክርስቶስን አምናለሁ፣ እግዚአብሔርን አምናለሁ፣ ለሀገሬ እጸልያለሁ ሰላም እንዲፈጠር ለሁላችንም። እምነቴ ግን ሲነካ ለማን ምን ብዬ ነው የምናውቃት? እግዚአብሔር ይፈርዳል እናውቃለን። እግዚአብሔር እኮ ይፈርዳል፣ ቀን አለው። ግን እግዚአብሔር እኛንንም ይጠብቀናል አይደል እንዴ? ሁላችንም ልንነሳ ይገባል። ምህረት ቤት ተናገረው ውጡ ሳይሆን መንግስት ቀድሞ ይሄንን ነገር እንዲያስቆም ያስጠነቀቀው ነገር ነው እንጂ ሄዳችሁ ተጋደሉ አላለም። ተጋደሉ አላለም። ይሄን ነገር እንዲቆም ቀድሞ ለመንግስት ነው ያዘዘው። አላደረጉም። ከዛም አልፈው ተርፈው ቅዱስ ቤተክርስቲያን ሁላችንም የምናከብረው አገራችን መተን መቼ ነው ደጅሽን እንረግጣለን የምንላት ቅዱስ ቤተክርስቲያናችንን በማይሆን ባስለቃሽ ጭስ በሰው ሀገር ኑሪ የማይደረግብኝ ነገር ነው። ገባ? በጣም ነው የሚከብደው። በሀገራችን እንዴት አንከበርም? የጀመር ሌላም ኮንሰርት ምናምን ይዘጋጃል የሚባለው ነገር ምህረታም አንድ ነገር ተናግሯል። ለጥሩ ነገር እንኳን ስታደርግ በመጥፎ መንገድ ለሀገሯ እንኳን ሆኖ ቤተክርስቲያን ምንም አትልም ለሀገር ነው እያለች ሌላውን ነገር ግን በጸሎት እያሰበች ማለት ነው። እነሱ ምን ስራዬ ብለው የገቡት ጥሩ ነገር ለማድረግ ግን በውስጡ ሌላ ስራ ይዘው ሌላ ሴራ ሰርረው ነው። ይህንን ግን እኛ ልንቀበል አንችልም። ይህ ቤተክርስቲያንን የማስከበር ጉዳይ ነው። እምነታችንንና አባቶቻችንን ያስረከቡንን ንብረቶቻችን ሀብቶቻችንን ማስከበር ነው። እዚህ ዩናይትድ ኪንግደም ላይ በትልቅ ሙዚየም የኛ ጽላት አለች። ይህን እነሱ አክብረው ነው ያስቀምጧት። አያክብሩባትም፣ አይገለገሉባትም፣ ግን አክብረው አስቀምጧታል። ወደኛ ቢመልሱ ወደ ሀገራችን በደንብ አድርገን እንጠቀምባታለን፣ ትጠቅመናለችን፣ ታድነናለች። ግን እኛ ጋር ያለውን ነገር ግን በጣም እያረከሱብን ነው ያሉት። ሲቀጥል ለዲያስፖራዎች ምናምን ሲጠራ ነበረ አክሱም ላሊበላ በተለያዩ ቦታ እንዲከበር። ቤተክርስቲያናችን ሲጀመር የገንዘብ ማሰባሰቢያ ብቻ አይደለችም። እውነትን እግዚአብሔርን የምትመራበት የምታሳውቅበት ነው። ሁሉም ዲያስፖራ ሲገባ እኮ ገንዘቡን ለመስጠት ብቻ አይደለም። እዚህ የምንራበው እምነት አለን፣ እዚህ የምንጠማው ቃሉ አለን። ያንን ፈልገን ነው እንጂ ገንዘብ ለመሰብሰቢያ ብቻ አይደለችም ቤተክርስቲያን። ሲያሰራ እዚህ ጋር በመስቀል አደባባይ ያሰራሁት ሁላችሁም እንድትጠቀሙበትና የኦርቶዶክስ ሃይማኖት አይደለም ብሎ አሰርቶ ከሆነ አሁኑኑ እያሰራውን ማንሳት ይችላል። አያልችልም የሚል ከሆነ ደግሞ ሁላችንም ካለንበት ሀገር ገንዘቡን አሰባስበን መላክ እንችላለን። ትክክል። ሲጀመር ከአበበሽ ከበቤ ምናምን የምትባለው ለእኛ ምንም አይደለችም። እኛ አንድና አንድ የምንፈራው እግዚአብሔር ያለን ሰዎች ነው። እሷ ምንም ብትል ምንም እኛ አይምሮ ውስጥ ሊገባ እኛ ልብ ውስጥ ሊገባ የሚችል ቃል የላትም። ኃይሉም ጉልበቱም ምንም የላትም።
እንደማንኛውም ፍጡር ሰው ስለሆነች። እሺ እግዚአብሔር ይስጥልን። ሁላችንም ተረጋግተን ሁላችንም አስበን ደግሞ አባቶች ሁሌ ስንወቅስ እሰማለሁ። እኔ ቅርታ ቢኒያ እንደዚህ ጋር ላስቆም። እኛ አባት በጦርነት እንኳን አስታውሰን ከሆነ ቅርብ ጊዜ በተና አካባቢ በአማራ አካባቢ ክርስቲያን ጴንጤ ሙስሊም ሳይሉ ደረታቸውን ከፍተው ሁላቸውንም ሲጠብቁ ነበረ። አባቶች እኮ አሉን ውስጥ እኮ አሉ የማይሰሙም ስላሉ ነውና የሚሰማ ስላዳመጣቸው ስለሌለ ነውና ሁላችንም ብንነሳ የነሱን ማሰብ ሊደመጥላቸው ይችላል። ሁላችንም አለው እንበላቸው። እነሱ ነው በጸሎታቸው ሁላችንም የሚጠብቁ እና አሁን ከኛ የሚጠበቅ ብዙ ስራ አለ። ሁላችንም እንነሳ በምንችለው መንገድ ማለት ነው። እግዚአብሔር ለሀገራችንም ለሁላችንም ለቤተ ክርስቲያናችንም ሰላም ያወርድልን። አሜን። እግዚአብሔር ይስጥልን። እሺ አሜን። እሺ እንግዲህ በጣም ብዙ ሰዎች እየደወሉ ነው ያሉት። የትኛውን ስልክ አንስቼ የትኛውን እንደምተው ግራ ነው የገባኝ። ስልኬ ፋታም አላገኘም እስካሁን ድረስ እየተደወለ ነው ያለው። ነገም ፕሮግራሙን እንቀጥላለን። እስቲ አንድ የተወሰነ ስልክ ልቀበልና እንለያያለን ማለት ነው። ተደጋጋሚ እየተደወለ ነበረ፣ ለማንሳት ሞክራለሁ። ሄሎ ጤና ይስጥልን። ጤና ይስጥልኝ። እግዚአብሔር ይመስገን። አስተያየት ለመስጠት ነበር። ይቻላል፣ ይቀጥሉ። ኦኬ። እኔ በጣም የሚገርመኝ ነገር ምንድነው? ጮክ ድምጾትን ትንሽ ከፍ ቢያደርጉ ከይቅርታ ጋር። ኦኬ። ይሄ ሁሉ ዘመን በመጀመሪያ ደረጃ የሁሉ ዘመን ተከብሮ የማያውቅ የሌላ እምነት እዚህ መስቀል አደባባይ ለማክበር የመጡት ምን ፍለጋ ነው? በመጀመሪያ ደረጃ ኦርቶዶክስ እኮ ትክክል አይደለችም በእነሱ ቤት አይደለም። ትክክል ያልሆነች እምነት የምታከብርበትን ቦታ ለምን ፈለጉት? እኛ ሁሌም ስተተኛ ነን በእነሱ ቤት አይደለም። እና ይሄ ራሱ የሚገርም ነገር ነው። አሁን ለብዙ ሰዎች እየደወሉ ብዙ ሰዓት ረጅም ሰዓት ነው የሚይዙት እና ጊዜ ላለመያዝ አንድ ሆነን እንነሳ ነው ብለው እኔ ይሄ አይን አፋርነት ይብቃን ነው ብለው ከዚህ በላይ ምንም የምንሆነው ነገር የለም። ትክክል። ከዚህ በላይ የሚደርስብን ነገር ስለሌለ ኦርቶዶክሳውያን አንድ ሆነን እንነሳ እባካችሁ ነው ምለው። ወንድም ቢኒ በጣም እግዚአብሔር ይስጥልን። መብርሃን ያገልግሎት ዘመንህን ታርዝምልኝ። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ መልካም ጊዜ። እንግዲህ በመላው ዓለም የምትገኙ ነገ እግዚአብሔር ከፈቀደልኝ ብፁዕ አባታችን አቡነ ቀውስጦስን ላይቭ ቀጥታ ስርጭት ይዤላችሁ እመጣለሁ። ምናልባት አንድ ቻናል አያስተማምንም፣ ሁለተኛ ቻናል የከፈትኩት ቻናል አለ እዚህ ጋር የምትመለከቱት የኔ ቻናል ነው ማለት ነው። እየገባችሁ ሰብስክራይብ አድርጉት። ነገ በዚህኛው ቻናል ነው የምመጣው። አሁን ኮሜንት ላይ ያስቀመጥኩላችሁ የኔ ቻናል ነው ማለት ነው። አሁን ኮሜንት ላይ ያስቀመጥኩላችሁ ይሄው ፒን አድርጌዋለሁ ማለት ነው። በዚህ ነገ ላይቭ እንገባለን። ብፁዕ አባታችን ብፁዕ አቡነ ቀውስጦስን ጥያቄም ካላችሁ የደወላችሁ ሐሳብ አስተያየታችሁን መስጠት ትችላላችሁ። ከብፁዕ አባታችን አቡነ ቀውስጦስ ጋር ቆይታ ይኖረናል። ምንድነው የሚያስቡት? እስቲ ምን ይሉናል? ለወጣቱ ምን አይነት መልእክት ያስተላልፋሉ? ለመንግስት አካላትስ ምን አይነት መልእክት ያስተላልፋሉ? የሚለውን ነገር ነገ ከሳቸው ጋር አብረን ፕሮግራሙን እናዳምጣለን ማለት ነው። ከሰዓት አንፃር በጣም ብዙ ስልኮች እየተደወሉ ነው ያሉት። ለአሁኑ ከዚህ እናበቃለን። በሰጧችሁ ሁለተኛ ቻናሌ ነገ በዛኛው ላይቭ እገባለሁ ማለት ነው። ምክንያቱም አይታወቅም አሁን እንደዚህ አይነት እንቅስቃሴ ስታደርጉ ቻናል መዝጋት፣ ፌስቡክ መዝጋት፣ እንደዚህ ማድረግ፣ ፖስት እንዳያደርጉ ማገድ ምናምን እንደዚህ አይነት ነገሮች የተለመዱ ነገሮች ስለሆኑ ሁለተኛ ቻናል የከፈትኩት ቻናል ነው። አሁን በሰጧችሁ ሊንክ እየገባችሁ ሰብስክራይብ አድርጉ። ነገ በዛ እንገናኛለን ማለት ነው። እግዚአብሔር አምላክ ሀገራችን ኢትዮጵያን ይጠብቅልን፣ ከክፉ ነገር ሁሉ ይጠብቅልን። ነገ ጥር 4 ቦሌ መድኃኔዓለም ቤተክርስቲያን ጉባኤ አለ። መምህር ምህረት አባሰፋ ጉባኤ ተዘጋጅቷል ማለት ነው። እዛ ቦታ ላይ መሄድ የምትገኙ ሰዎች እንዳትቀሩ ተገኙ። መልእክት ለማስተላለፍ ፈልጋለሁ። እንዳትቀሩ መልእክቴ ነው። ሁላችሁም ስለነበረን ቆይታ አመሰግናለሁ። ሼር አድርጉት በየፌስቡኩ፣ በየቲክቶኩ፣ በየዩቲዩብ ቻናል። በነገራችን ላይ ፍቃድ ሰጥቻችኋለሁ። ዳውንሎድ አድርጋችሁ ይሄንን ቪዲዮ በየቻናላችሁ መልቀቅ ትችላላችሁ። ምንም ችግር የለም። መብቱን ሰጥቻችኋለሁ ማለት ነው። አመሰግናለሁ። ከዚህ በኋላ ስልክ ያው አላነሳም፣ ላይቭን ስለጨረሰን ማለት ነው።